እንዴት ናችሁ? ለማታውቁኝ ማቤክ እባላለሁ በሶሻል ሚዲያ ስሜ። ትክክለኛ ስሜ ደግሞ መሐመድ እስማኤል እባላለሁ። ያው ማቤክ እንደ ቅጥያ ስም ወር እንደ ኒክኔም ነው። ቤት ውስጥ በረከት ብሎ የሚጠሩኝ በማዘር ሳይድ ስፔሻሊ አጎቴ አንድ አጎት አለኝ። በረከት ብሎ ያወጣልኝ ስሙን እሱ ነው እና ለምን መሐመድ ማሜን እና በረከት ቤኪን አንድ ላይ አድርጌ ሁለቱን ስም ለማስኬድ አልሞክርም በሚል ሀሳብ ነው ከማሜ ወደ ማቤክ የቀየርኩት። ለእኔ ትርጉም አለው ዞሮ ዞሮ። ስቶሪውን ባለፈው በለቀኩት ስቶሪ ፉል ስቶሪውን ይዤ ሁሉንም ታሪኩን ይዤ ከነውጣ ውረዱ ለመምጣት አስቤያለሁ ብያችሁ ነበረ። ይህንም የወሰንኩበት አንዳንድ ሰዎች ስቶሪው አልገባችሁም፣ ታሪኩ ማለት ዝም ብሎ ነገሮችን እንትን እያልኩ ያለፍኩ ነው የመሰላችሁ፣ ግን እንደዛ አይደለም። በመሀሉ ብዙ ውጣ ውረዶች አሉት። ከመጀመሪያው ያለውን ነገር እያጠራው ለመሄድ ታሪኩን የሚማርበት ይማርበታል። ይሄ ነገር ደግሞ ይሄ ስቶሪ የኔ ስቶሪ ያልተመቸው ደግሞ ምንም ማድረግ አልችልም። አም ሶሪ። ለሚማርበት ሰው ነው የሰራሁት። እሺ ታሪኩን ስጀምረው የዛሬ 10 ዓመት ወደ ኋላ ሄጄ ነው የምጀምርላችሁ። ያኔ 10ኛ ክፍል ተማሪ ነበርኩ በሰዓቱ እና ትንሽ አባታችን ህመም ላይ ነበረ። በሰዓቱ ካንሰር ታማሚ ነበር እና ህመም ላይ ነበረ በኃይለኛው ኬሞቴራፒ ምናምን የሚባሉትን ነገሮች እየወሰደ በኃይለኛው ህመም ላይ ነበረ በዛን ሰዓት እና ብቻ መጨረሻ ታይም ላይ ሰርቫይቭ ማድረግ አልቻለም። ኦልሞስት ሚያዝያ አካባቢ ነው ነፍሱን ይማረውና ከዚህ ዓለም በሞት የተለየው። እኔ ደግሞ ያኔ 10ኛ ክፍል ልፈተን 1 ወር እንደዛ ነገር ነበር የቀረው። በቃ በዛን አባቴን ሳጣ እናቴም ከጎናችን ነች፣ እናታችንም ግን ስቲል ነው። አባታችንን ስናጣ በጣም በህይወታችን ከባዱ ጊዜ ያ ነበረ ለቤተሰባችን በአጠቃላይ። እኔም በቃ አልጠበቅኩትም ያ ነገር ሀፕን ያደርጋል ብዬ፣ ልጅም ነበርኩ ግን ሀፕን አረገ። ብዙም ስሜቱም ፍላጎቱም አልነበረኝም ፈተናውን ማትሪኩን ገብቼ የመፈተን ኦልሞስት 1 ወር ምናምን ሲቀረው ነው ፋዘራችን የሞተው እና ያው ቤተሰብ እንድፈተን ፈልጎ ስለነበረ ብቻ ገብቼ ተፈተንኩ። ግን ስፈተን ራሱ ትዝ ይለኛል ዝም ብዬ ነበረ ለእንትኑ አጥቁሬ የምወጣው ዚግዛግ እየሰራሁ ኤቢሲዲ ዲሲቢኤ ምናምን እያደረኩ መጀመሪያ እንደውም ትዝ ይለኛል እጅ እያወጣሁ መጀመሪያ ለመስጠት እንትን የምለው እኔ ነበርኩ። እንደውም ፈጠንክ አይነት ሪያክሽኑ ላይ ያሳዩኝ ነበረ፣ ተረጋጋ አይነት። ግን አይ ዶንት ኬር በቃ ዝም ብዬ ሞልቼ መውጣት ነበር የምፈልገው በሰዓቱ። ምንም ስሜት ያልነበረም በቃ ውስጤ ተረባብሾ ነበር። አይ ኖ ኢት። ከዛ በኋላ ያው ውጤት እንደማይመጣ ኦፍ ኮርስ ኤክስፔክት አድርጌዋለሁ እኔ። ውጤትም አልመጣም፣ ህይወት ይቀጥላል። ከዛ በኋላ ነው ላይፍን ብዬ የጀመርኩ ብዬ የማስበው። ምክንያቱም ወደ ስራው ዓለም መግባት እንዳለብኝ ተሰማኝ። አጎቴ ደግሞ በዛን ሰዓት ፎቶ ቤት ነበረው እና ፎቶ ቤት ምንም አይዲያው የለኝም ስለ ፎቶ ቤትም ማቀውም ታሪክ የለም። እዛ እጄን አለማመደኝ፣ እጄን አስፈታኝ ማለት ነው። ኤዲቲንግ እንድጀምር ምናምን ራሱ እያለማመደኝ ምናምን እዛ ስራ ጀመርኩ ማለት ነው ፎቶ ቤት ውስጥ። ትዝ ይለኛል እንደውም በዛን ሰዓት በቀን የትራንስፖርት ምናምን ነበር የሚሰጠኝ በቀን 60 ብር። ግን በዛን ሰዓት አሪፍ ኢንካም ነው ለእኔ፣ በጣም አሪፍ ነው እና ያን እየተከፈለኝ ስራ ጀመርኩ ማለት ነው። ወደ ስራ ዓለም ተቀላቀልኩ። ግን ቤተሰብ ስቲል ነው እንድማር ይፈልጋል። ኮሌጅ እንድማር አድማስ ተመዘገብኩኝ ኮሌጅ። ያኔም ኮሌጅ ስገባ በቃ የሆነ በችኮላ ነገር ነው የገባሁበት። የምፈልገውም ዲፓርትመንት አልነበረም። እኔ ትንሽ ወደ ኮምፒውተር ነገሮች ምናምን ይመቸኛል፣ ግን አይ ዶንት ኖ እንዴት ወደዛ እንዳልገባሁ አላውቅም። የሌለ እንትን ውስጥ ገባሁ። ቱር ኤንድ ቱሪዝም ምናምን ጋይድ ለመሆን በአንዴ ጋይድ የሚኮን ምናምን አድርጌ ያዘብኩትና በዶላር ነው የሚከፈለኝ በቃ ምናምን ጋይድ ለሆን ነው ምናምን ብዬ በአንዴ ቱር ኤንድ ቱሪዝም ገባሁ። ትዝ ይለኛል 11 ተማሪዎች ነበረ። ከራሱ አልወደድኩትም፣ በአጠቃላይ ትምህርቱን አልወደድኩትም። ከገባሁበት በኋላ አልወደድኩትም። እየሰራሁ ነው የምማረው
ኦፖርቹኒቲውን አመቻችቶልኝ ስለነበር አጎቴም ኢትስ ኦኬ ብሎኝ ስለነበረ እየሰራሁ ነው መማረው። ሶ አልወደድኩትም። ኦልሞስት 1 ዓመት ራሱ የተማርኩት አይመስለኝም። እሱን እንትን አቆምኩት። ብሯም ተመቸችኝ። ወደ ቢዝነሱ ስለገባው ብሯም ጣመች ምናምን ፎከሴን ወደዚህ እያደረኩ መጣሁ። በቃ የሆነ ያኛው ዝም ብዬ ታይም ዌስት እያደረኩ እንደሆነ ነው የተሰማኝ። አቆምኩት ማለት ነው ሊትራሊ። ከዛ በኋላ ግን እሱን አቆሜ ቶም ጀመርኩ። ቶም ሲኒማቶግራፊ አሁንም ይሄን እየሰራው ነው። ፎቶ ቤት እየሰራው ነው። አሁንም ይሄን ትምህርት የጀመርኩት ፎቶ ቤት እየሰራው ቶም ጀመርኩ። ቶም 1 ዓመት ነው የተማርኩት ሲኒማቶግራፊ ሙሉ ኮርሱ ማለት ነው እየተማርኩኝ እሱን ተፍተፍ ማለት ጀመርኩ። ከዛው ጋር ደግሞ ሞዴሊንግ ያልገባሁበት ነገር የለም። ሞዴሊንግ ደግሞ ያንኑ ቶምም እየተማርኩ ምናምን ልጨርስ አካባቢ ቢሆን አይ ቲንክ እንደዛ ነገር ሞዴሊንግ ደግሞ ጀመርኩ። ሞዴሊንግ ኦልሞስት ሰርቲፊኬቱን አልያዝኩትም፣ የሱን እንኳን አልጨረስኩትም። ላይክ 6 ወር ይሁን ምናምን እንደዛ ነገር ነው የተማርኩት። ሞዴሊንጉን እየተማርኩ አንዳንድ ስራዎች ተፍተፍ ማለት ጀመርኩ። ስቲል ነው አሁንም እዛው ፎቶ ቤት እየሰራሁ ነው። በቃ እዛው ፎቶ ቤት እየሰራሁ ሌሎች ነገሮች ግን ተፍተፍ እላለሁ። ሰርጎችን ሰራ ነበር፣ ብዙ ነገሮች፣ ልደት፣ ሰርጎች ምናምን በቃ ማለት ሙያው ላይም እንትን እያደረኩ መጣሁ። ራሴን እያዳበርኩ ኤክስፐርት እየሆንኩ መጣሁ። ራሴን እያሻሻልኩ በትምህርት ማገዝኩት፣ ስራው ላይም ኤክስፒሪየንስ እያደረኩበት ነው ምናምን ብቻ ሙያው ላይ ራሴን እያሳደግኩት መጣሁ። ሶ ሞዴሊንጉንም ተፍተፍ እያልኩ ምናምን አንዳንዴ የማስታወቂያ ስራዎች እድሎች መምጣት ጀመሩ። ካስቲንግ ምናምን ስንሄድ ያው ብዙ ቦታዎች እሄዳለሁ፣ ግን ኦፖርቹኒቲዎች ያኔም በሰዓቱ በእርግጥ ስንማር ራሱ በጣም ትንሹ ልጅ የነበርኩት እኔ ሞዴሊንግ ስንማር ሁሉም እዛ ፊዚካላቸው ምናምን ግባብድዬ ናቸው፣ ረዣዥም ናቸው ምናምን ወንዶቹ። እኔ ቀጭን ነኝ። ፎቶ ያኔ የነበረኝ ፎቶ ካለ አስገባላችኋለሁ እዚህ ላይ ቀጭን ነኝ ምናምን፣ ግን በቃ በኮንፊደንስ ነው የምሰራው ምናምን እና ትንሹ ልጅ እኔ ነበርኩ። እና ካስቲንግ ምናምን እሄዳለሁ፣ አያመልጠኝም ምንም አይነት ካስቲንግ። ግን በቃ እድሎች እንትን አይሉኝም፣ ትንሽም ስለነበርኩ ይሆን አይዶን ነው የተሳኩልኝ። አንድ እዚህ ጋር አስገባላችኋለሁ፣ አንድ የፀጉር ቤት ፖስቸር የፎቶ ማስታወቂያ መጣ፣ እሱን ሰራው። ፕላስ ደግሞ የአንበሳ ጫማ ማስታወቂያ፣ እሷንም አንድ ማስታወቂያ በዚህ እድል አግኝቼ ሰራሁኝ ማለት ነው። ከዛ በኋላ እንትን አላለኝም፣ በቃ አመርቂ ሆኖ አላየሁትም ማለት አልገፋሁበትም። ይሄ ሞዴሊንጉን ሄዳለሁ ብዙ ቦታዎች፣ ተፈላጊነት የለኝም። ላይክ የሆነ አሁንም ስቲል ነው ታይም ዌስት እያደረኩ መስሎኝ የተሰማኝ። በቃ በዛ ሰዓት ሌሎች ኦፖርቹኒቲዎችን በቃ ወይ ወደ ሙያ ወደ ፎቶ ምናምን ፎከስ ላድርግ በቃ ወደሚለው ድምዳሜ የመጣውና ወደ ስራ የተመለስኩ፣ ወደ ፎቶ ፎከስ ማድረግ ጀመር። ከዛ ፎቶውን ለምን አላሳድገውም ወደ ሌላ አልኩኝና አሁንም ምን ጀመርኩ? ግራፊክ ዲዛይን ተማርኩ። ብርሃንና ሰላም ግራፊክ ዲዛይን ተማርኩ። እዚሁ እየሰራሁ ማለት ነው ፎቶ ቤቱ። አሁንም ጎን ለጎን እየሰራሁ ተማርኩኝ። በጣም አመሰግናለሁ አጎቴ በዚህ አጋጣሚ ይሄን እድል ሰተኝ ወደ ሙያው እንድቀላቀል እንድጎብዝ ያደረከኝ በጣም አመሰግናለሁ። በጣም ከዛ በቃ ወደ ሙያው ፎከስ አድርጌ መስራት ጀመር። ግን በፐርሰናል ሪዝኖች እዛ ፎቶ ቤት መቀጠል አልቻልኩም ስራውን። አሁን እዚህ ላይ ይሄ ነው ብዬ ልናገራቸው በማልችላቸው ፐርሰናል ሪዝኖች ፎቶ ቤቱ ጋር ያን ስራ ማቆም እንዳለብኝ ፊል አደረግኩ። በቃ ምንም አማራጭ ስለነበረኝ በሰዓቱ ፐርሰናል ሪዝን ስለነበረኝ ማቆም እንዳለብኝ ወሰንኩ። አቆምኩት ማለት ነው። በቃ ነገርኩት። እንደውም ለአጎቴ ስነግረው ትዝ ይለኛል፣ አይሆንም እንደሚለኝ ስላወቅኩኝ አየር መንገድ ስራ አገኘሁ ምናምን ብዬ ነው የነገርኩት። ትዝ ይለኛል። በቃ አየር መንገድ የማታ ስራ አግኝቻለሁ ምናምን እሞክር ነበር። ደግሞ ያኔ ተፍተፍል ነበር፣ አፕላይ ምናምን አደረግ ነበር፣ አልተሳካም እንጂ ያቅ ነበር እሱን ስቶሪ እና በቃ ተሳክቶልኛል። የማታ ልጀምር ነው እና በቃ ቴንኪው ለነበረን ታይም ምናምን አልኩት። ሰው እስኪያገኝ እንደውም ለቆይ ምናምን አልኩት። ላይክ በቃ ኢትስ ኦኬ አለኝ። በሰላም ተለያየን ማለት ነው ከአጎቴ ጋር። ግን እኔ ያን ሳረግ ምንም ሌላ ስራ ኖሮኝ አይደለም። ላይክ አንድ
በቃ ሌላ እድል እንደማገኝ አይኖት ውስጤ ይነግረኛል። ግን ምንም በሰዓቱ ምንም ነገር የለኝም። ምንም እንደውም ትዝ ይለኛል እህቴ ወልዳ ነበረ በዛን ወሬውን ኢንተረስቲንግ እያደረገችው ነው። ቡና አሪፍ ቡናው ሶሪ ትንሽ ስቶሪ ያለን ቡና እየጠጣን ሲሆን ደስ ይላል። እና እህቴ ወልዳ ነበር ትዝ ይለኛል። ያን ታይም ላይ በቃ አብሬ መታረስ ጀመርኩ። ለአንድ ሳምንት ነገር ምናምን አብሬ ሙቅ እየጠጣ ቤት ውስጥ በቃ ተቀመጥኩ። ግን ምን አደረግኩኝ? ግራፊክ ዲዛይንን ተምሬ ስለነበረ የማስታወቂያ ስራዎች ባነሮች ምናምን እንሰራ ነበር ፎቶ ቤት እያለን እና የምናሳተምበት እንትን አለ ማተሚያ ቤት አለ። ለምን እዛ ኦፖርቹኒቲውን ማለት እዛ ስንሄድ ምናምን ስለሚያውቁኝም ለምን ኦፖርቹኒቲውን እድሉን ለምን አልሞክርም ሄጄ ልጠይቃቸው ካስገቡኝ ምናምን ብዬ ሄድኩኝ። እንዳጋጣሚ ያኔ ስሄድ ባለቤትየውን አገኘሁት። አወራሁት። በቃ እንደዚህ ሙያው አለኝ፣ ያው እዚህም ስመጣ ታውቁኛላችሁ ምናምን እድሉ ካለ እናንተ ጋር ጆይን ላድርግና አብሬያችሁ ልስራ ምናምን አልኩት። ኦኬ በቃ ለማንኛውም ቼክ ያድርጉ አሉኝ። ለልጆች አስተላለፈኝ ያለውን ነገር ቼክ እንዲያደርጉኝ ሙያ ምናምን ኮምፒውተር ላይ ቼክ አደረጉኝ እነሱ ምናምን በቃ እንደውልልሃለሁ ብለውኝ ተለያየን። ግን እኔ ጀስት እድሉን መሞከር አለብኝ ብዬ አስቤ ነው እንጂ የሞከርኩት ይሳካል የሚል አንድም ጥርጣሬ አልነበረኝም። በቃ መሞከር አለብኝ በሚል ነው እንጂ የሞከርኩት። ተመልሼ መጣ። በቃ እነ ሲስተር ጋር ማዛግ ጀመርኩ። በቃ አብሬ መጦር እንትን ማለት ጀመርኩ። ምንድነው እንደ አራስ አብሬ ሳሙቅ እየጠጣሁ ምናምን ቺል ማድረግ ጀመርኩ ምናምን። ኦልሞስት አንድ ሳምንት እንደዛ ነገር ነው በቃ የተቀመጥኩት። ከዛ ደወሉልኝ። ኤክስፔክት አላደረኩም። አጋጣሚ እግዚአብሔር ሲረዳኝ የሆነ ሰው ስራ ለቀቀ። እዛ ቦታ ላይ ስራ ለቀቀ ይሁን ላይክ መውለጃዋ ሰዓት ደርሶ ይሁን ወጣ ይሁን እንደዛ አይነት ነገር ተፈጠረና ሰው አስፈለጋቸው። ቀጥታ ደወሉልኝ። እንደዚህ ነው ስራ መጀመር በቃ በፈለከው ሰዓት ስራውን መጀመር ትችላለህ ምናምን አሉ። አላመንኩም። በቃ ቤት ነገርኳቸው። ተጨንቃ ነበረ ማዘርን በሰዓቱ ነገርኳት ምናምን። በጣም ደስ አላቸው። ወዲያው በቃ ላይክ ከሁለት ቀን በኋላ ወር ከአንድ ቀን በኋላ ስራውን መጀመር ትችላለህ አሉ። ጀመርኩት ወዲያው። ያን ታይም በቃ በጣም ደስ ብሎኝ ነበር። በጣም ሙያውን ወደው ስለነበረ በጣም ደስ ብሎኝ የምሰራው ማለት ኤክስፔክትም ስላላረኩት እንደዚህ አክሰፕት ያደርጉኛለን ብዬ ስላልጠበቅኩት በቃ የሆነ ትልቅ ቻንስ ነው ያገኘሁት። በጣም የምወደው ሙያ ነው። ደግሞ ግራፊክ ዲዛይን በጣም ነው የምወደው ስቲል ነው ወደዋለሁ። ያኔ ደግሞ እየጀመርኩትም ነበር። በቃ የሆነ ኢንተረስቲንግ ነበረኝ ሙያውን በደንብ የማወቅ ኤክስፒሪየንሱ ያን ያህል ማተሚያ ቤትም ስላልነበረኝ ደስ ብሎኝ በቃ መስራት ጀመርኩ። ከዛ እዛም እየሰራው ኮቪድ ገባ። የዛን ሰዓት ኮቪድ ታይም ደግሞ ትዝ ይለኛል እዛ ነበር የምንሰራው። ማስክ አድርገን ጓንት አድርገን ትዝ ይለኛል የሰርጀሪ ጓንት አድርገን ማስክ አድርገን የሆነ በፈረቀ በሳምንት የሆኑ ቀኖች ምናምን እንደዛ ነገር ተደርጎልን በቃ ማስካችን ግጥም አድርገን 10 ሳኒታይዝ እየተቀባ ምናምን ትዝ ይለኛል። ስራ ላይ ነበርኩ በኮቪድ ሰዓት ራሱ። ከዛ በቃ በጣም የምወደው ታይም ነበር እዛ ማተሚያ ቤት የነበረኝን ታይም በጣም በህይወቴ በጣም የምወደው የህይወት ታሪኬ ነው። በቃ ላይክ ደስ የሚል የስራ ላይፍ ያሳለፍኩበት ሞመንት ያኔ ነው። ልምድ እየወሰድኩ መጣሁ። በጣም እኔ ስራ ላይ ቀልድ አላውቅም። በነገራችን ላይ የሆነ ስራ ሲሪየስሊ ከያዝኩት ቀልድ አላውቅም። በቃ እስከ ጥግ እሄዳለሁ ላመንኩበት ነገር። በጣም ኃይለኛ ታታሪ ሰራተኛ ሆኜ መስራት ጀመርኩ። ኢቭን ትዝ ይለኛል ስራ እየበዛ መጣ። የሆነ ታይም ሎድ እየበዛ መጣና በጨረታ ምናምን እያመጡ ብዙ ስራዎች እንሰራ ነበረ ካምፓኒ እና ላይክ እዛ ባለኝ ታይም መስራት ስላልቻልኩ ማለት ታይም እየበቃኝ ስላልነበረ ፋይሎቹን ቤት ይዤ እየሄድኩ ፒሲ ስለነበረኝ ቤቱን ላሰራ ነበር። ማንም ኤክስትራ የሚከፍለኝ የለም ቤት ወስጄ ለምሰራው። ግን ላይክ ይሄን ያህል ነው ለስራ የነበረኝ ዴዲኬሽን። ማታ አይኔ እስኪቃጠል ድረስ ነበር አፍጥጬ እየሰራው እንደገና ይዤ ፋይሉን በፍላሽ ደግሞ እየጫንኩ ምናምን እንደዛ እያደረኩ ነበር። ብቻ በጣም በፍቅር ስለምሰራው ነው ስራውን እንደዚህ ሳደርግ የነበረው። ያን ስራ እየሰራው በመሃል ግን ኦፖርቹኒቲዎች መጡ። ማለት ቤተሰብ ለምን መኪና እንዲገዛና ራይድ እንዲጀምር
በቃ የግልህን ስራ በቃ ራስህን ቻል። ቤተሰብ ማገዝ ባለብኝ እንዳግዝ ብቻ የተሻለ የስራ ኦፖርቹኒቲ ነው። በቃ ወደ ራይዱ ዓለም እንድቀላቀል እዚህ ጋር ማበላለጥ ነበረብኝ። በቃ ይሄን እድል የተሻለ እድል ደግሞ አገኘው። የሆነ አንድ ስቴፕ ከፍ ማለት አለብኝ ብዬ አሰብኩ። አክሰፕት አደረኩት ያን እድል። በቃ ሄጄ እንትን ስል ራሱ ትዝ ይለኛል። በቃ ለአለቃችን ሄጄ ስነግረው ያን ታይም ላይ እንደውም ብዙ ሰው እየለቀቀ ነበረ። አይ ዶንት ኖ በቃ ተገጣጠመ። ሰዎች እየለቀቁ ነበር። የኔም ኦፖርቹኒቲ እዛ ታይም ላይ ነበር የመጣው። በጣም እየደበረኝ ነው መልቀቅ ያስገባሁት። በጣም እየደበረኝ መልቀቅ አልፈልግም፣ ግን እዚህ ጋርም ደግሞ የበለጠ ቻንስ አግኝቻለሁ። በቃ አንዱን መምረጥ ነበረብኝ። ሄጄ ደብዳቤ ጽፌ አስገባሁኝ። በቃ ላይክ ምንም ማድረግ አልችልም። በቃ ቢቀየመኝም እዛ ጋር መምረጥ ስለነበረብኝ አስገባሁኝ ደብዳቤ። ከዛ የሆነ ሰው እስኪገኝ የሆነ 4 ጊዜ ቆየው ምናምን በቃ አቆምኩት ስራውን። ወደ ራይዱ ዓለም ተቀላቀልኩ። ከዛ በኋላ በቃ ስራው በጣም አሪፍ ሆነልኝ። በዛን ሰዓት ገቢ ጨመረ። ትዝ ይለኛል በቀን በዛን ሰዓት ይሄ የምነግራችሁ ቢያንስ 5-6 ዓመት እንደዛ ይሆናል የራይዱ ስቶሪ ላይ ስደርስ፣ የዛሬ ማለት ነው። የዛሬ 5-6 ዓመት እንደዛ አካባቢ። በዛን ሰዓት እስከ 3000 ብር ምናምን 2000 ምናምን እስከ 3000 ብር በቀን መስራት ጀመርኩ። ማለት በቃ ፋታ የለኝም። እንደጀመርኩት ምሳ ለመብያ ራሱ ጊዜ አጣ ነበረ። በቃ በሄድኩበት ጥሪ ነው። ደግሞ አንድ ብቻ አልነበረ፣ አንድ ካምፓኒ ላይ ብቻ አልነበረም የተመዘገብኩት። 2-3 ካምፓኒዎች ነበሩ። በቃ ያንዱ ስል በቃ ቢዚ ሆንኩ። በቃ ፋታ የለውም ጥሪው ከመንገድ ላይም ምናምን። በቃ ተመቸኝ፣ ላይፍ ተመቸኝ ነው የምላችሁ። በቃ ገንዘብ ዘጭ እቁብ ጀመርኩ ምናምን። ከማዘርጋ እቁብ አስገባችኝ። እቁብ ጥላለሁ ምናምን። በቃ ትዝ ይለኛል ሁላ ማታ እየመጣሁ የሰራኋትን ማስቀምጠው ገንዘብ እንደዚህ እየተደራረበ በቃ የሆነ ባለሀብት ሆንኩኝ በአንዴ። ከዛ የሆነ ታይም ላይ ያኔ መንጃ ፍቃዱን አውጥቼ ነበር። መንጃ ፍቃድ መጀመሪያ ራይዱን እንትኑን ምንድነው ግራፊክ ዲዛይኑን እየተማርኩ እያለ መንጃ ፍቃድም ደግሞ እናቴ አስተምራኝ ነበረ። ቴንኪው እናቴ በጣም እንድለወጥ ስለምትፈልግ ከስር ፑሽ ታደርገኛለች፣ ታገዘኛለች። እንትኑን ግራፊክሱን እየተማርኩ እንደዛ አካባቢ መንጃ ፍቃድ ተምሬ ነበር አለኝ፣ ግን ነድቼበት አላውቅም። እና ራይዱን ስጀምር ላይክ ብዙ ልምድ የለኝም። በቃ መንዳት ችያለሁ ምናምን፣ ግን ብዙ ልምድ የለኝም። ግን በቃ አነዳለሁ፣ ስራውን እየሰራው ነው ምናምን። ከዛ የሆነ ታይም ላይ ትዝ ይለኛል በጣም በቃ እርቦኛል፣ ምሳ አልበላሁም፣ ከሰዓት ሆኗል፣ ስራ በጣም ቢዚ ነበርኩ ምናምን። ወደ አያት ነው ሰፈር መኖሪያችን የነበረው። ስራ ይዤ መጣሁና ወደ አያት ጣፎ ኮንዶሚኒየም አካባቢ ድሮፕ አድርጊያት ምናምን። በቃ አሁን ወደ አያት ተመልሼ ምሳዬን ልብላ ምናምን ስል 22 ይሁን ምናምን እንደዛ ቦሌ ይሁን 22 ጥሪ ይገባል። በቃ የፈጠነ ማለት ብሩ ያጓጓኝ ጀመር። በዛን ሰዓት ምሳው ምናምን የሚለው ቀርቶ ብሩ ያጓጓኝ ጀመር። የፈጠነ በቃ እቺን ጠቅ አድርጊያት በቃ ወይ አርፌ በኋላ ወይ ማታ ምናምን እወጣለሁ የሚል ሀሳብ አሰብኩና አክሰፕት አደረኩት። እዚህ ይለኛል ጥቁር አፍሪካዊ ነገር ነው፣ ግን እንግሊዘኛ ነው የሚያወራው፣ አማርኛ አይችልም። ጭኛው ገርጥቻለሁ፣ ቆርቦኛል፣ ደክሞኛል ምናምን፣ ግን በቃ ብሩ ስለጣመኝ ብቻ ነው። ጭኛው ጉዞ ጀመርን ምናምን። ሳሊተ ምህረት አካባቢ ስንደርስ ያልጠበኩት ነገር ሀፕን አደረገ። እንዳልኳችሁ በቃ እየለመድኩ ነው፣ አሪፍ ላይ ነኝ ብዬ ነበር የማስበው፣ ግን አይ ዶንት ኖ ዋት ሀፕንድ። ይሄ ትልቅ ተሳቢ መኪና ነው። ይሄ አይ ቲንክ አሁን ላይ እየጠፉ ነው። ይሄ ተሳቢ የሚድሮክ ምናምን የሚባሉት መኪኖች መሰሉኝ። ተሳቢ ሲሚንቶ ምናምን የሚጭኑት እነሱ ነገር ነው። አላየውክም ነው ያለኝ እሱ በሰዓቱ። እና ላይክ አደባባዩ ጋር ልንደርስ ስንል እንደዚህ ትራፊክ መብራቱ እንትን አደባባዩ ላይ ስደርስ ታቀዘቅዛላችሁ አይደለ? እንዲህ እየተጠጋው እያለ ቆም ያለው እኮ እኔ ላይ ከዚህ ጋር ታክሲ እየጫነ ነው። ከታክሲው ቀጥሎ ነው ያለው፣ ከኔ ቀጥሎ ነው ተሳቢው ያለው። እና እንደዚህ በቃ መሀል ላይ ነኝ እኔ ከሁለቱ መኪኖች። አላየውክም ነው ያለኝ እሱ። ከኋላ ነው እንዲህ በሰልባትዮ ነገር እንዲህ ከኋላ ደገፍ ነገር ሲያደርገኝ ያው ይታያል ኦብቪየስሊ። እንትን አለኝ፣ ክላክስ ማድረግ ጀመርኩ። ቆሜ እዛ ጋር ጀለስ ሊያቆም ነው፣ አልሰማኝም፣ አላየኝም።
እኔ ግን እኔ አላየሁክም አለኝ እንጂ እኔ እንዴት ላይታየው እንደቻልኩ እንዴት ላልታየው እንደቻልኩ ላክስ እያደረኩ ምናምን ሰው የሆነ እኔ እንጃ አይዶን ነው ሹፌር ሆኖ እንዴት ይሄን መገመት ይከብዳል ብዬ አይዶን ነው። ግን እሱ በሰዓቱ በቃ አላየሁክም ያለው ትንሽ ከኋላ ገጭቶኝ ነካ ነበር ያደረገኝ እኮ ነካ አድርጎኝ የነበረው ጀለስ ሊቆም ነው እንዴ አጣበቀኝ። ከዛ እየገፋኝ እሱ እየሄደ ነው እኔ ቆሜያለሁ። እሱ ግን ቀስ ብሎ እየሄደ ነው። ስፒድ የለውም ግን ቀስ ብሎ እየሄደ ነው። ግን ላይ እየገፋኝ ነው እየገፋኝ ምን አደረገኝ? እኔን ገፍቶ እዚህ ታክሲው አለ ሳንዱች አደረጉኝ መሀል ላይ በቃ መውረድ ምናምን አልችልም። በሮቹ ተጣበቁ ምናምን ጭምድድ ያለ በሩ ምናምን ሳንዱች ሆኑ። እኔም ደነገጥኩኝ። ላይክ መንዳት እችል ነበር ቢያንስ ፋስታ አልነበርኩም በዛን ሰዓት። ቆይቼ ነው ሪላይዝ ያደረኩት። ብነዳው አትሊስት በቃ መገጫጨቱ ካልቀረ ብነዳው አትሊስት በዚህ ሳይድ ከእንትኑ ጋር አልጣበቅም ነበረ ምናምን። ግን በቃ መሆን ያለበት ሆነ። ሳንዱች አደረጉኝ። ጀለስ ከኋላ በቃ በመስ ደግሞ ስልክ እያወራ ነበረ። ይሄ ነገር ሀፕን ሲያደርግ በቃ በመስኮት ሊወጣ ምን ቀረው በቃ ዘሎ ሊወጣ። እኔም ደንግጫለሁ። ቴክት ዚ እንለዋለሁ ምናምን በቃ አሁን አልፎ ሳወራው ልሳቅ እንጂ በሰዓቱ በጣም ሾክ ዶኛለሁ። በጣም ደንግጫለሁ። ሰው ተሰበሰበ ምናምን በቃ እንትን አሉን አረጋጉኝ ምናምን። ሰውየውንም ለማረጋገጥ ሞከርኩ ምናምን። አይ ቲንክ እሱ ራሱ ደውሎ ይሁን እኔ ደውዬ ይሁን ብቻ በሌላ መኪና ተሸኘ ሰውየው። ማለት ያን ያህል እኛ ላይ አደጋ አልደረሰም፣ ግን መኪናዋ ሁለቱም ሳይዷ ብላሽ ሆኗል፣ ተበላሽቷል። በሰላም ተለያየው ከሰውየው ጋር። በቃ እኔ ደነገጥኩ በዛን ሰዓት። ቤተሰብም ተሰበሰበ ምናምን በቃ እንትን ተባለ ሲጣራ ምናምን በቃ ወደ እኔ የሆነ ክሱ መስመር ላይ እንትን ብለሃል ምናምን በቃ አንተ ነህ ጥፋተኛው። ምንም እዛ ጋር እኔ ምንም ማምጣት አልቻልኩም። በቃ ሰውየውም አላየውክም ብሎ በቃ አላየውክም ምንም ማድረግ አልችልም መስመር ላይም ነበርክ ምናምን ተባለ ምናምን ወደ እኔ የሆነ እንትኑ ሶኪ ተባለ። ትንሽ የሸቃቀልኳትን ገንዘብ ያው ያላሰብኩት እንትን ወጪ መጣ ማለት ነው። እዛ ላይ ማውጣት ነበረብኝ አወጣሁት ምናምን። ከዛ በኋላ ግን ስራውም እንትን እያለ መጣ፣ እየተቀዛቀዘ መጣ። ለካ ሲገባኝ እነዚህ ድርጅቶች ላይ ወዲያው ስትመዘገቡ የሆነ ሴልስ ነገር አላቸው መሰለኝ፣ አላውቅም። የሴልስ የማርኬቲንግ ስትራቴጂያቸው መሰለኝ እንደተመዘገባችሁ ነገር ጥሪ በጥሪ ነው የሚያደርጓችሁ። በቃ ለአዳዲስ ተመዝጋቢዎች ጥሪ ይበተናል አይነት ሲስተም አላቸው መሰለኝ። እና ለዛ ነው በጣም ትሸቅል የነበረው። ለካ ከሆነ ታይም በኋላ ቀዘቀዘ። በቃ እንትንም ገበያውም እየቀዘቀዘ ስቲል ስራው አለ ይሰራል፣ ግን እንደ መጀመሪያው አልሆነልኝም። እየቀዘቀዘ መጣ። በቃ አሁን የእናንተን ኢፈርት ነው የሚጠይቀው። ያኔ በጣም ጥሪ እንደሚገባ ምናምን የነበረው አሁን በቃ ከመንገድ ላይ መላላጥ በቃ የእናንተን ኢፈርት ነው የሚፈልገው ስራው። እንደዛ እየሆነ መጣ። በቃ መንገድ ላይ ራይድ ምናምን እያላችሁ በቃ እንትን የእናንተ ኢፈርት ሆነ። በቃ ያኛው ነገር እየቀነሰ መጣ። እስቲል ነው እንደዛም ሆኖ እየሰራው በመሀል ግን ወደ ሱስ ውስጥ ገባው። በቃ ቦሪንግ እየሆነብኝ መጣ። ማለት የስራ እየጠበቁ ቁጭ ብዬ ምናምን ረጅም ሰዓት ትዝ ይለኛል። 2 ሰዓት 1 ሰዓት ከምናምን ቁጭ ብዬ በቃ ረጅም ሰዓት ቦታም አለማወቅም ሊሆን ይችላል አይዶን ነው። በቃ ረጅም ሰዓት ዝም ብዬ ያለ ስራ በቃ በመጠበቅ ቁጭ የምልባቸው ታይሞች ነበሩ። ወደ ሱስ ገባው። ሱሱን ምን አደረኩት? ላይክ በእኔ ሀሳብ እኮ ላይክ በቃ እነዚህን ጫትን እየቃም በቃ እንትን እያልኩና ነቃ ብዬ በቃ ቺሊ እያደረኩ ስራዬን እጠብቃለሁ፣ ሃይፕ ሁኜ እነዳለሁ ምናምን የሚል እሳቤ ነው። ጀለስ ሌላ ታሪክ ውስጥ ገባው። ተመቸኝ። በቃ ቀን በቀን እሷን ማራመድ ጀመርኩ። ቀን በቀን በቃ የሆነች ስራ ሰራ፣ ወደ ጫቷ ነው ሩጬ። በቃ ጠዋትም ሊሆን ይችላል 5 ሰዓት 6 ሰዓትም ሊሆን ይችላል። በቃ ጫቷን ይዤ ነው በቃ የምንቀሳቀሰው። ማስኮ ያደርጋለሁ ምናምን ሰው እንትን እንዳይለኝ ማለት ነው። መጨረሻ ላይ ምን እየሆንኩ መጣሁ? ስራውም እያስጠላኝ መጣ። ላይክ ማለት የሆነ ጥጌን ይዤ መቃም ነው የምፈልገው። ትንሽ ተፍተፍላለሁ የጫቴ ምናምን የነዳጅ ምናምን እንትን ካልኩ ጥጌን ይዤ የምቀመበት ስፓት ነው የምፈልገው ምናምን። ከዛ በዛ መሀል የማይሆኑ ጀማዓዎች ውስጥ ተቀላቀልኩ። እንደዚሁ የጫት የሱሳሱሶች ጀማዓ ውስጥ ተቀላቀልኩ። ከነሱ ጋር ደግሞ ጭራሽ ሌላ ታሪክ ውስጥ ገባሁ። ምንም ስራ አልሰራም። በቃ የምሰራው እንዳለ ወደዛ ጠዋት ተደዋውዬ ምናምን የት ናችሁ ምናምን ወደ እነሱ ነው ሩጫ።
ለመገናኘት ነው በቃ የምቸኩለው። ስራውን እየተውኩት መጣሁ። በቃ ነዳጅ ብቻ ለነዳጅ የሆነች ነገር እሰራለሁ፣ ለጫቴ እንትን እላለሁ። ከዛ ሌላ ተረፍ ምናምን እቁቡንም አቆምኩት። በቃ ወደ ኪሳራ እየገባሁ መጣሁ እና በቃ ምንም። በዛ መሀል ደግሞ የሴት ጓደኛ ደግሞ ያዝኩ፣ እዛው ጀማ ውስጥ ተዋውቄ ማለት ነው። የሴት ጓደኛ ያዝኩ ምናምን በቃ ነገራቶች እየተጨማመሩብኝ እኔ በቃ ላይፌ ሚዝርብል ሆነ። በቃ ሱሱም በጣም እንትን አለኝ ምናምን። ሱስ ውስጥ ገባው ሳይሆን ተጨማለቅኩ። ለዛ ነገር አዲክትድ ሆንኩኝ። በቃ ስቅም ውላለሁ፣ በዛ ማታ መጨበስ ነው ምናምን። ገንዘብ ሴቭ ማድረግ አልቻልኩም። መጨረሻ ላይ በቃ ቤተሰብም እያስደሰትኳቸው አልነበረም። ማለት በቃ ገንዘብ ሜክ እያደረኩ አይደለም፣ ያዩታል። በቃ ይሄ ነገር ልጃችንም እየተበላሸ ነው፣ መኪናዋ ትሸጥ። አንዳንድ እዳዎች ነበሩ መኪናዋ ስትገዛ፣ ያን እዳ ራሱ መክፈል አልቻልኩም። መኪናዋ ትሸጥ፣ እዳው ይከፈልና ወይ የተረፈ ገንዘብ ካለ ያዳን ተከፍሎ የተረፈ ገንዘብ ካለ የሆነ ሌላ አነስ ያለ መኪና ተገዝቶ ወይ በቃ በዛ ደግሞ ቀጥል እንደፈለግ አይነት ነገር ተባልኩ። ኦኬ አልኩኝ። መኪናዋ ተሸጠች። መኪናዋ ተሽጣ ትንሽ ገንዘብ ነበረ እጄ ላይ፣ ያው የተረፈው ገንዘብ ማለት ነው። በሱ ገንዘብ መኪና መፈለግ ነበረብኝ። ያም መኪና እየፈለግኩኝ ግን እነዚህ ጀማዎች ጋር ነኝ ስቲል። ምን እየሆንኩ መጣሁ? ከዛ ገንዘብ እየቀነስኩ እኔ ሆንኩ ስፖንሰር። በቃ እዛ ጀማ ውስጥ ተወዳጅ ሆንኩኝ። በቃ እኔ ሆንኩ ስፖንሰር። የጫታቸውን እኔ ነኝ የምችለው፣ ምሳ ምናምን፣ ቀፋዩ በዛ። በቃ በዙሪያ እኔ አይዶን ነው እንዴት እንዳልታየኝ አላውቅም። በዛ ሰዓት በቃ ሰዎቹ የምር የሚወዱኝ ምናምን መስሎም ተሰማኝ መሰለኝ። የሆነ ታይም ላይ ስነቃ ማለት ስባንን አይነት ነገር ወደ 100 ምናምን ሺህ ብር እንደዛ አካባቢ የት እንደገባ አላውቅም። ማለት ኦፍኮርስ የት እንደገባ አላውቅም ስላችሁ አጥፍቼዋለሁ በቃ። እና ማለት እንዲህ ቁም ነገር አረኩበት የምለው ገንዘብ አይደለም። ላይክ እንደዚህ በየቀኑ እንዳልኳችሁ መኪናም ሳይኖር መኪናው ተሸጠ በኋላ ሌላ መኪና እየፈለግኩኝ እኮ እነሱ ጋር ነው የምውለው። ግን እነሱን ነው አብረን የምንፈልገው ነው። ግን እዛ ስንል በቃ ስፖንሰር እኔ ነኝ። ምንቅመው ምናምን ምንበለው ምንጠጣው እኔ ነኝ በቃ ስፖንሰር። እና ወደ 100 ሺህ ብር አካባቢ እንደዛ አይነት ነገር የት እንደገባ ደነገጥኩ። እንዴ ይሄ ነገር መኪናው ካልተገዛ የመኪናው ብር እየጎደለ ነው፣ አይበቃኝም ብሩ አያዋጣም። የሆነ መኪና በቃ ተሯሩጠን መግዛት አለብን ምናምን ብዬ አልኳቸው ለእነሱም በችኮላ። ይሄን ሁላ እንትን ስል ከቤተሰብ ርቅ ያለው ኦልሬዲ ማለት ሱሱ ኦልሬዲ ከቤተሰብ ራሱ አርቆኛል። እነሱ ስለሚቃወመኝ በዛ ሰዓት የሚቃወመኝ ሰው አልፈልግም። እኔ በቃ እነዛን ቤተሰቦቼን እነዛን ጀማዎች አድርጌያለሁ ኦልሬዲ። በቃ መኪናውን መግዛት አለብን ቶሎ ምናምን አልኳቸው። ከነሱ ጋር መፈለግ ጀመርን እንደገና። በጣም መጨረሻ ላይ አንድ መኪና ተገኘችና እንትን ተባለ። ግን ያ መኪና ራሱ በጣም ሞኝነቴ እዚህ ጋር በጣም ሰው ማመኔ። ያ መኪና እንትን ስንል ከዛው ጀማ ውስጥ አንዱን ልጅ ነው መካኒክ ነገር ነበረ። አይዶን ኢቨን እኔ አምናት ሹሩላ ያን ያህል መካኒክ እንደነበረ ግን በጣም የማምነው ሰው ስለነበረ፣ የማምነው ሰው ስላችሁ ያ የማምነው ሰው በጣም የቅርብ የምለው የነበረ ሰው ነው የማምነው ሰው። አሁን እዚህ ጋር ማንነቱን ሜንሽን ማድረግ ስላልፈለግኩ ነው። በጣም የማምነው ሰው ስለነበረ እዛ ውስጥ በጣም የቅርብ ሰው ነው ይሄ የምላችሁ ሰው። በቃ ቤተሰብ በሉት የነሱ ጀማ ነው ይሄም ልጅ። በቃ እሱ አለ፣ እሱ ይፈትሸዋል መኪናው ምናምን አለኝ። እሱ ነው የፈተሸው መኪናው። እኔ ኢቭን በቃ ትረስት ከማድረግ የተነሳ ያን ሰው እሱ የሚለኝን ነገር ነው የማደርገው። ወስዶ ከዛ ጓደኛው ጋር ሄድን። አዳማ ነበር ትዝ ይለኛል። ሄድን፣ መኪናዋን አየን ምናምን። ቼክ አርጋታለሁ አረጋት ምናምን። በቃ ቆንጆ ነች ምናምን፣ ብዙም ወጪ አትፈልግም። እኔ ያስተካክላታለሁ፣ አንዳንድ እንትኖች አሉ ራሴ ያስተካክላታለሁ ምናምን። በቃ ምናምን ዋጋ ዲል አድርጎና ጨርሱ። በቃ ፒስ። እኔ እንደዚህ ካለ ሌላ መካኒክ ጋር መውሰዱ ምናምን ትርጉሙ አልታየኝም። ትረስት አረኳቸው፣ ገባንበት ምናምን። መኪናዋ ተገዛች ምናምን።
ምን ተፈጠረ? ከዛ በኋላ ከጊዜ ሂደት 2 ቁጥር ነበረች መኪናዋ። ይብን ወደ 3 ቁጥር አድርጊያት እኔ እንደገና ወደ ድሮ ስራዬ ለመመለስ ነው ትራይ እያደረኩ ያለሁት። መኪናዋ ማትሆን መኪና በኢየሱስ እንደዚህ አይነት መኪና እኔ ስንት ብር ነው ያወጣሁባት? ስንትና ስንት ገንዘቤን ነው ያወጣሁባት? እቺ መኪና ምንም በቃ የማትፈወስ መኪና ብላሽ የሆነች መኪና ነች። በቃ የሆነ ታይም ላይ ነቃሁ እንደተሸወድኩ። በቃ ኦልሬዲ የማይሆን መኪና ነው ያስገዙኝ። በቃ እየነቃሁ መጣሁ። እዛ ጀማ ውስጥ እየነቃሁ መጣሁ። ሳስፈትሻት ለመሸጥ በቃ ትሸጥ ወደሚል ደረጃ ደረስን። ለመሸጥ ሳስፈትሻት ራሱ የሚገዛኝ ሰው አጣሁ። ማለት ኢቭን ያኔ እኔ የገዛኋት 380 ምናምን አካባቢ ነበር፣ 380 ሺህ ብር። እኔ ለብቼ ከ70-80 ሺህ ብር በላይ አውጥቼባታለሁ። ስቲል ነው በጣም ብዙ ወጪ ትፈልጋለች። ላስፈትሻት ጋራጅ ምናምን አስመርምሯት አንዱ 100 ምናምን ሺህ ብር የገመተልኝ ሰው አለ። አለቀስኩ ያኔ በቃ አለቀስኩ፣ የምር አለቀስኩ። በቃ ተስፋ ቆረጥኩ። እዚህ ጋር ቤተሰብ ያስከፋው ነው። እኔ ኢንትረስት አድርጎኝ ያን ሁላ ኦፖርቹኒቲ ሰጥቶኝ በእኔ ላይ ተማምነው እኔ እንደገና የመጀመሪያው መኪና ተሽጧልሽ እንደገና ሁለተኛ እዚህ ላይ ደግሞ ወይ ይሄን ገንዘብ እኮ በቃ አይሆንም ብለው ባያምኑብኝ እኮ አይሰጡኝም ነበር። ግን ስላመኑብኝ የሰጡኝ ሁለተኛውን መኪና እንድገዛ። አሁንም እንደዚህ አይነት ነገር ውስጥ ገባሁ። በቃ ማለት ከፋኝ፣ አዘንኩ በጣም። በቃ 100 ምናምን ሺህ ብር ሲለኝ እንዴ ምን ውስጥ ነው የገባሁት ጌታ? በጣም የነበረኝ ገንዘብ ራሱ ጨረስኩ። በቃ ስራም እየሰራሁ አይደለም እንዴ ብዬ ወደ 3 ቁጥር ላዙራት። መኪናዋ በቃ መሸጥ ነው ያለባት፣ ልሰራባት አልችልም። እንዴ ብዬ ላዙራት? ጭራሽ ቀን ከቀን በነዳዋ ቁጥር ነዳጅ አለ ራሷ የሆነ ነገር ተነድታ የሆነ ነገሯ ይበላሻል፣ ወይ ፍሪሲ የሆነ ይበጠሳል፣ ወይ የሆነ ነገሯ ጸጥ ትላለች፣ ወይ እንከን የማያጣት መኪና። እኔ እንደሱ አይነት ኮልኮሌ መኪና ይቻላል። ብሬን የበዘበዘች መኪና። እቃዋ በጌታ የለም አይገኝም። ማለት አይገኝም ስላችሁ እንደዚህ እንደ ኖርማል ቶዮታ መኪኖች ምናምን ሶማሌ ተራ ምናምን በቀላሉ የሚገኝ አይደለም። ኤቭሪ ነች መኪናዋ፣ 2000 ነች ምናምን ሞዴል ነች። እንደ ልብ አይገኝም፣ ርካሽ አይደለም። ከብራንድ ከእንትናቸው ነው እየሄድኩ የምገዛው። በቃ እያጣሁኝ ማለት ነው። ሞዲፋይ ማሰራው ሞዲፋይ ለማሰራት እሞክራለሁ። ያልቻልኩትን ስፔር ፓርቶች፣ አዲስ እቃ ውድ ነው እቃቸው። እንደዛም ሆኖ መኪናው ማትሻሻል መኪና በቃ እየጨለልኩ መጣሁ። እዛ ላይ ደግሞ የነበረኝ ሪሌሽንሺፕም የማይሆን ነበረ። የሆነ ቅድም ነግሬያችሁ ነበር፣ ሪሌሽንሺፕ ውስጥ ገብቼ ነበር ብያችኋለሁ። የማይሆን ሪሌሽንሺፕ ነበር ማለት በሰዓቱ ደስተኛ ነበርኩ፣ አላውሻችሁም። በጣም ደስተኛ ነበርኩ፣ ወዳት ነበረ በጣም ግን በቃ አንለያይም። መኪና ውስጥ አለች እሷም አብራኝ። በቃ ላይፍ የተበላሸ ወደማይሆን መስመር ውስጥ ነው የገባሁት። አንለያይም፣ ስራ አልሰራም፣ ከእሷ ጋር መሆን ነው የምፈልገው። ከእሷ ጋር የሆነ ነገር ማድረግ ነው ማለመው። በቃ የሆነ ተጋብተን የሆነ ጥሩ ነገር በቃ ማስበው እንዳለ ከእሷ ጋር ነው፣ ሌላ ነገር አላስብም። ኢቭን ሰው ወያላ ናት እንዴ እስኪለኝ ድረስ አብራ ከመኪና ማትለያይ እስኪሉኝ ድረስ አንለያይም ነበረ። እና በቃ ገንዘቤን ጨረስኩ። ምንም ገንዘብ ዜሮ ገባው። ትዝ ይለኛል የሆነ ጊዜ እንደውም ጥምቀት በዓል እንደዚህ ሊደርስ አካባቢ ነበርና ምንድነው የሆነ ካቡ የፍሬን ይሁን የፍሪ ሲሆን እንደዛ ነገር በጠሰች ምናምንና አጉል ቦታ ነው የቆመችብኝ። ማታ ነው ደግሞ መገናኛ አካባቢ ነው ትዝ ይለኛል። አስገፍተን እንደምንም ምናምን እንትን አለን። የሆነ ዳራ ሲያዝናት ምናምን እንዴት ጥያት ልጅ አውላላ ሜዳ ላይ መኪና ማለት ማታ ነው። የትም ጋራጅም ላስገባት አልችልም፣ ምንም ማድረግ አልችልም። ጨነቀን። ለምነን እዛው አካባቢ አንድ ጋራጅ አገኘንና እንደምንም ተገፍታ ለምነን እዛ እንዲያሳድሩልን ዘግተዋል ሁላ ጋራጆቹ። በስልክ ተደውለው ምናምን ለምነን እዛ እንዲያሳድሩልን አደረግን ምናምን። በንጋታው ጥምቀት ነው፣ መንገድ ይዘጋል ምናምን። ብር የለኝም መኪናዋን ለማውጣት ለማሰራት። ፊክስ መደረግ ይችላል፣ አዲስ ነው መግዛት ያለብህ አለኝ ባለ ጋራጁ። ገንዘብ የለኝም፣ ምንም ገንዘብ የለኝም። የነዳጅ ራሱ ከሰው እየፈለጥኩ ምናምን መሙላት ጀምሬያለሁ በዛን ሰዓት። ምንም ገንዘብ የለኝም።
እቃውን ስጠይቅላችሁ ደግሞ 8,000 ብር ነው 9,000 ብር እንደዛ ነገር ነው ይሄ ካቡ። ከዛ በቃ አመሰግናለሁ በዚህ አጋጣሚ የእህቴ ባል ሰፖርት ያደርገኛል፣ ስቲል ነው በጣም ሰፖርት ያደርገኛል። በቃ ምንም አማራጭ አልነበረኝም። ሌላ የምጠይቀው ሰው ስላልነበረ እሱን ጠየቅኩት። በቃ አበድረኝ እንደዚህ መጠየቅ ሳልፈልግ ግን መጠየቅ ነበረብኝ። በቃ አበድረኝ እንደዚህ 10,000 ብር ነው አይthink የጠየቅኩት። አበድረኝና በቃ መኪና ስትሸጥ እከፍላለሁ ምናምን ችግር የለውም ምናምን አለኝ። ሄጄ ወሰድኩኝ በታክሲ ቶሎ ብዬ መንገድ ሳይዘጋብኝ ትዝ ይለኛል። ከመገናኛ አያት ቶሎ ሄድኩኝ። ገንዘቡን ተቀብዬ ቶሎ እቃውን ፍለጋ የት ነው ገነት ሆቴል ነው ምናምን ወደ ሜክሲኮ ሄጄ ያገኘው እቃውን ቶሎ ብዬ መንገድ ሳይዘጋ አሁን ደርሼ ቶሎ ሰርተውልኝ ምናምን በቃ ለማውጣት መኪናዋን የጓጓኋት አወጣኋት። እግዚአብሔር ረድቶኝ ከዛ በቃ ተስፋ እየቆረጥኩ መጣሁ። መኪናዋ የምትሸጥም አይነት አልመሰለኝም ምናምን። የሆነ ታይም ላይ ግን ሳላስበው አንድ ገዢ አገኘው። ቡና በጭስ ተደብቄ ይላቸዋል። እንደዚህ ነው። ወሬን አላቋርጣችሁና ገዢ ተገኘ። በደላሎች ነው ያገኘሁት። ሽማግሌ ሰዎች ናቸው። ሰውየው ትዝ ይለኛል እና ይህ ስቶሪ ራሱ በጣም የሚገርም ስቶሪ ነው። ሰውየው እናስመረምራት በቃ 350 ነው ምናምን ብያቸው በጣም ይቅርታሽ ኦልራይት ቴንክ ዩ። ወሬው እንዴት ነው? ቤተሰቦቻችን እንግዲህ ስቶሪያችን ትንሽ ረዘም ብሏል። ገና 25% ደርሰናል። ከመቶ ገና 75% ይቀራል። እሺ ወደ ቁም ነገሩ ልመለስና ገዥ ተገኘ። 350 አልኳቸው። ከዛ አትሊስት እኔ 350 ምትል እኮ በቃ ያን ያወጣኋቸው ምናምን ተደማምሮ እኮ ዳራክ ከምናምን ደርሷል። ግን ይቅር ኢቭን ያወጣሁት ቀርቶ እንደው ከገዛሁበትም ቀንሶ በ350 ከተሸጠ ብዬ ነው። እኔ እኮ በዛ መሀል እኮ በጣም ገንዘብ ቸግሮኝ ያኔ እንደገዛሁት አዲስ ጎማ ምናምን ቴፕ ምናምን ብዙ ነገሮች ወንበር ታፕሰሪና ገጻስ በቃ አድርጊያት ነበረ። መኪናው ንጹህ መስላኝ በመሀል በጣም ገንዘብ እየቸገረኝ ጎማውን ሁላ ሸጬዋለሁ። ትዝ ይለኛል። ምንድነው እዛ ሰባራ ባቡር አካባቢ ሄጄ ጎማውን ሸጬዋለሁ። አዲሱን ጎማ አዲሱን አራቱም አዲስ ነው። እሱን ወስደው አሮጌ ገጥመውልኝ በቃ የሆነች ሳንቲም ትንሽ ሳንቲም ይሰጡኛል። ዲል አደረግን። ግን የገጠሙት ጎማ በኢየሱስ መኪናዋ ስትነዳ እንዲህ ትላለች። ያበጠ ጎማ። እኔ ያን ያህል ኤክስፒሪየንሱ አልነበረኝም፣ አላስተዋልኩም። ሲገጥሙት ራሱ የገጠሙልኝ ጎማ ያባበጠ ጎማ ነው። መኪናዋ ስነዳት በቃ ይግል ታደርጋለች። ስፒድ ላይ ምናምን ስትሆን እንዲህ ሼክ ታደርጋለች። ያን ያህል ማለት ነው ቸግሮኝ የነበረው። በቃ ሱስም ላይ ደግሞ ነበርኩ። ስቲል ነው በቃ ማለት እንደዛም እየተጨነቅኩ ምናምን በቃ ስጨራሽ ያ ጭንቀት ምናምን አባሰብኝ ሱሴን። በቃ ቁጭ ብዬ ያሰብኩ ምናምን እንዴት በተሸጠች ነው እያልኩ ራሴን እዛ ነገር ውስጥ ነው ደብቄ ያለሁት። ከዛ ቴፕውን ምናምን እንዳል ብዙ ነገሮችን አጎዳድጄዋለሁ ብቻ መኪናዋ። እንደዛም ሆኖ በቃ 350 ትሸጥ በቃ ከተሸጠ ምናምን ብዬ ሰዎቹ እንትን አልኳቸው። ትፈተሽና ዲል እናደርጋለን የምትቀንሰውን ቀነሰ ምናምን። ኦኬ እንሂድ ተባለ። ሄድን መካኒክ ጋር አስፈተሹት ምናምን አዩት። ከዛ የሆነ ሞተር ይፈልጋል ምናምን ተባለ ምናምን በቃ ቀንስ የሆነ ነገር።
እዛ እሺ በቃ ያን ያህል እንትና ኖ እንደውም 350 አይደለም 380 ነበር ያልኳቸው። አይ ቲንክ 380 ነበር ያልኳቸው። 380 ነበረ። ቀንስ ምናምን ሲሉኝ 350 አደረኩላቸው። በቃ ቀናንሽ ከዚህ በታች አልቀንስም እንደዛ ነገር መሰለኝ አልቀንስም አልኳቸው። በቃ እሺ ዲል እናድርግ በቃ ዶክመንት ይዘህና ትዝኛ ጎሮ ነበረ ጋራጁ። በቃ ዶክመንት ይዘህናና እንፈራረም ቀብድ እንስጥህና አይ ቲንክ ቀኑ ዓርብ ይሁን ቅዳሜ ቀን እንደዛ አጉል ቀን ነውና ቀብድ እንስጥህና ሰኞ ቀን ምናምን እንጨርሰዋለን ፕሮሰሱን ይመቻችሁ ምናምን አልኩኝ። ደላላው አብሮኝ መጣ። በቃ አራብሳ ነበርኩኝ ያኔ። አራብሳ ሂጅ እስክመጣ ይዤው ልምጣ ምናምን ብያቸው እነሱ ጎሮ ሊጠብቁኝ ማለት ነው። አብሬ ልምጣ አለኝ። እሺ አልኩት። ደላላው ገባ መኪና ውስጥ አብረን እየሄድን ልክ ሰፈር ደርሰን ግቢ ፓርኪንግ ጋር ልንገባ ስንል ጸጥ አለች መኪናው። አላት የሆነ በቃ ሰይጣን አላት መኪናዋ። ቀጥ አለች። ተነሽ ብላት ኧረ ጉዴ ነው ዛሬ አትነሳም። መካኒክ ሁላ በቃ እኔ ራሱ መካኒክ ልሆን ነበር ያንተን በሷ መኪና የተነሳ ከመካኒኮች ጋር እየዋልኩ ውሎዬ ጋራጅ ነው። በቃ ብዙ ነገሮቿን እየበላሁት መጣሁ። እኔ ራሱ እንዴ ተበላሽታብኝ እንዲ ኮፈን ከፍቼ ራሱ የሆነ ጊዜ ካቦ የነዳጅ ካቦ በጥሳብኝ። ካቦ አይደል ምንም ብሎ ነው የሚበጠሰው። እኔ ሞዲፊክ ስለማሰራው ነው መሰለኝ በጥሶብኝ አንዴ አሳይቶኛል ባለ ጋራጁ። በቃ የሆነ አጉል መንገድ ላይ ከበጠሰብህ ኮፈናቸው እንደዚህ ከስር ነው ሞተራቸው አይደል እንዲህ ከፍተኸው እንትኑን እንደዚህ ጋር እየነዳ ይሄው ይሄ ነው ካቦ እንትኑ ነዳጅ መስጫው እሱን እንደዚህ እየሳብክ መንዳት ትችላለህ ብሎ አሳይቶኝ አንዴ እንደዛ ነድቻለሁ። ይሄን በአንድ እጄ እንደዚህ እየነዳው ነዳጅ የምሰጠው ግን እዚህ ጋር ነው እንዴ አለና ማርሽ እንደገና በአንድ እጄ እንደገና እንደዛ እየነዳው ጋራጅ ወስጃታለሁ አንዴ። ማለት በቃ ይሄን ያህል እንትን አርጋኛለች መኪናዋ። የፈጠነ ደወልኩለት ከዛ ለመካኒኩ ድረስልኝ የዛሬን አውጣኝ በራይድና እኔ ከፍላለሁ ቶሎ ድረስ እሺ አለኝ። አላሳፈረኝም። ቶሎ ደረሰልኝ እሱም ምናምን ጎረጎሮ ይሁን አንድ 20-30 ደቂቃ አልፈጀበትም። በቃ ሰዎች እኮ እዛ አይጠብቁም እኮ ይደውላሉ እየመጣን ነው እንላለን። አብሮ ያልደላለው ይሄን ሁላ መከራ ከዛ በመከራ አስተካከለው ምናምን ቴንኪው ብዬ እሱ እንደገና በራይድ መለስኩ ዶክመንቱን ይዤ እየሄድን ጎሮ አሁንም ድጋሚ ቆመች መኪናዋ መሀል። ኧረ ዛሬ የዛሬን አምላክ ያልኩ በቃ የዛሬን አውጣኝ ከነዚህ ሰዎች ጋር የዛሬን በቃ ቢያንስ ቀብድ ልቀበል ቢያንስ በቃ የዛሬን አውጣኝ። ደወልኩለት እንደገና ለመካኒኩ እንደዚህ አርክ በቃ እዛ ሆኖ በስልክ እስቲ እንትኑን ፊውዙን ቀይረው ምናምን። በአሁኑ ደግሞ የሆነ ነገር ፊውዙ ተቃጥሎ ይሁን ምናምን አንደኛውን ነገር ነቅለ ወደ አንዱ ሰክታው ምናምን ነገር አለኝ። ፒስ ብዬ ስሞክረው ሰራ። እንደገና ይሄን ለስቀያል አብሮ ደላል እዛ እንደምንም ደረስን። ቀብሌ ተቀበልኩ ተፈራረምን ምናምን። መጨረሻ ላይ ነው እኔ ይሄን የማውቀው በሰኞ ምናምን ደርሶ ከተዋዋለ ምናምን በኋላ ደላላ የነበረው ሰውዬ የሰውየው ልጅ ነው ምናምን ነገር ብቻ ቤተሰብ ናቸው ልጃቸው ይመስለኛል እንደዛ ነገር ነው። ያ ለካ ደላላ መስሎ የቀረበኝ እኔ ኮሚሽን ለማትረፍ ፈልገው ነው። ግን ኢትስ ኦኬ እኮ እሱ ያ ሁላ ነገር ሀፕን ሲያደርግ እያየ እንዴት ማለት እኔ እሱስ በጣም ይቅርታ እኔ ማለት እኔ በዛ ሰዓት ከችግሬ መውጣት ስለነበረብኝ ልጁ ግን ምን አይነት ጨካኝ ነው ያልኩት። እንዴ አባቱ እንደዛ አይነት መኪና እየገዙ እያየ እንዴት ዝም አለ? ለእኔ ምንም አላለኝም። ይቅርባችሁ ምንም አላላቸውም ለነሱ። አይ ቲንክ ለራሱ መሰለኝ የሚገዙለት እንደዚሁ እንዲጀምር ስራ። እንዴት በቃ ይሄን ሁላ እያየ እንዴት አስገዛው መኪናው? ስቲል ነው ያልገባኝ ነገር እሱ ነው። በቃ ልጁ እንዴት አስገዛት ያችን መኪና? እኔ ምን አገባኝ? እኔ ገንዘቤን ይዣለሁ። ከነሱ ጋር ጨረሱ። መኪናዋ ተሸጠች። ያን ገንዘብ በቃ ኦልሬዲ ኦልሞስት ከዛ ገንዘብ ላይ 300,000 ብሩን ይሁን ምናምን ብቻ እጄ ላይ በቃ ለቤተሰብ መለሱ። ያን ገንዘብ እጄ ላይ ወደ 70,000 ብር ወር 80,000 ብር ቀረ። በዛ ገንዘብ መኪና አልገዛም ድጋሚ። በቃ ኦልሬዲ ተስፋም ቆርጫለሁ ማለት በሪሌሽንሺፕ ራሱ የማይሆን ታሪክ ውስጥ ገብቻለሁ። አሁን እሱ ሜንሽን ማድረግ ስለማልፈልግ ነው። በሱ ራሱ የማይሆን ታሪክ ውስጥ ገብቻለሁ። ቤተሰብ መሰረታለሁ ብዬ ትዳር ይዛለሁ ብዬ ብዙ ነገር ፕላን ነበር። በጣም ብዙ በቃ ላይፌ ተብካክቷል፣ ተበለሻሽቷል። በዛን ሰዓት ተስፋ በጣም የቆረጥኩበት ታይም ነበር። በቃ ያን ሰዓት እና ምን አደረኩት? ያን ገንዘብ መጥፊያ የሆነ ጠፋሁበት። ያን ገንዘብ በቃ
ቤት አፈርኩኝ። የቤተሰቦች አይን ማየት ራሱ አፈርኩ። በቃ ሸሸኋቸው በቃ ቤተሰቦችን በአጠቃላይ። በዚህን ታይም በቃ ያን ምንድነው መጋዘን ስራ አስጀመረኝ አልኳችሁ። ቤተሰብ ነው እሱም በአባቴ በኩል ዝምድና አለን። አመሰግናለሁ አንተንም በጣም ስሜንሽን ማድረግ ስለማልፈልግ ነው። ራሱን ያውቃል። አመሰግናለሁ በነበረን ባሳለፍነው ታይም ለሰጣኝ ፍቅር ያን በቃ ካንተ ጋር እንትን እንድል ሰርቫይቭ እንዳደረግ ስለረዳኝ አመሰግናለሁ። ግን በቃ አንድ ሙሉ ታሪኬን ያውቅ የነበረ ሰው እሱ ነው። ከዛ ውጭ ለማንም ያኑላ ችግር ያኑላ ውጣ ውረድ ያኑላ እንትን ሳይ ለእህቴ እንኳን አልነገርኳትም። አታውቅ በቃ አፈራሁኝ፣ አፈርኳቸው። በቃ አይናቸው ማየት እንዴ ውርደት ነው እኮ ቤተሰብ አስከፍቼ እንደዛ ምን ብዬ እንዴት ብዬ ነው ወደ ቤተሰብ ይሄን ታሪክ ጭራሽ የማወራው? አንድ የሚያውቀው እሱ ነው። ውጣ ውረዴ እሱ ጋር በቃ እንትን ነው በቃ እሱ ያዘኝ። በቃ እዛ መጋዘን አስገባኝ። እዛው ማደር ጀመርኩ መጋዘን ውስጥ። በቃ ብዙ ላይፍ ነው ያሳለፍነው ከሱ ጋር ራሱ በቃ ማለት ያችን ገንዘብ ጠፋሁባት። ዞሮ ዞሮ በቃ እዛ ስሜት ውስጥ ሆኜ በቃ ጠፋሁባት በቃ ቀን ሙሉ እቅማለሁ። ከዛ ይሄን አደንዛዥ ዕፅ እለባለበዋለሁ። ማታ መጨበስ ነው በቃ ይሄ ዴይሊ ሆነ። በቃ ዴይሊ ሩቲን የሆነ በቃ ለራሴ ምንም ነገር አላስብም። በቃ ሰው ለራሱ ምግብ በላ ወይ ምናምን አላስብም ለራሴ በቃ በዛ ነገር ውስጥ ሆኜ ያሳለፍኳቸውን በሪሌሽንሺፕ የራሱ በጣም ብዙ ነገር ሀፕን አድርጎብኛል። በጣም ብዙ እሱንም መርሳት ነው የምፈልገው። እነዛ ነገሮች ውስጥ ተደብቄ ራሴ መርሳት ነበር የምፈልገው በሰዓቱ። ጠፋሁበት። ያ ገንዘብ አለቀ። እዛው መጋዘን ስራ አስጀመረኝ እሱ ካለቆቹ ጋር እንትን ብሎ ምናምን ስራ አስጀመረኝ እዛም እየሰራው በቃ ስቲል ነው ግን እሰራለሁ እንጂ እዛው ያ ነገር አላገገምኩም። በቃ ጭራሽ ሱሱን ተመቸኝ ምናምን ዴይሊ ነው የምጠቀም እኔ ያን አደንዛዥ ዕፅ ያ ዊድ ከኪስ አይለየኝም ነበር። እዚህ ለኛ በቃ ከኪስ አይለየኝም። ከዚህም ከዛም ብዬ ገዛለሁ። በቃ የምገዛበት አላጣም። ከዚህም ከዛም ብዬ ገዛ ተደብቄ እጠቃቀማለሁ። እሱ ምናምን በኪሴ አለ። የትም ኤቭሪዌር እሄዳለሁ ኪሴ ላይ አለ። በቃ የሆነ ለደቂቃ እንዲለየኝ አልፈልግም። ማለት አሁን ተጠቅሜ ምናምን ከትንሽ ደቂቃ በኋላ ያምረኛል መጠቀም። ደግሞ የትም ቦታ ልሆን የምጠቀምበትን ቦታ እፈልጋለሁ። በቃ ሲጀመር የማይመች ቦታ ብዙ መሄድ አቬለብል መሆን አልፈልግም። ግን የሆኑ ቦታዎች ላይ ከሆንኩም ወጥቼ የሚሆን የሆነ ቦታ ላይ ሲጀመር ከወጣውም እንዲመቸኝ አድርጌ ሰርቼ አዘጋጅቼ ነው የምወጣው። የሆነች ቦታ ላይ ጠቅጠቅ አድርጌ ተጠቃቅሜ እመለሳለሁ። እዛ ውስጥ እዛ ቫይብ ውስጥ ካልሆንኩ ራሱ በስርዓት እንደዚህ ቁጭ ብዬ ምናምን አላዋራችሁ ወይ በስጫጫለሁ። በቃ ሙዴ ልክ አይሆንም። ያን ነገር ውስጥ ሲሆን ግን በቃ ሳቄ ራሱ ይመጣል። በቃ ፈታ እላለሁ ምናምን በቃ ያለሁበትን እንትን ስለምረሳውም ፍሪ ሆኜ ሰዎች ጋር አወራለሁ። በቃ ላይፌ ጥሩ ይሆንልኛል ያ እዛ ሙድ ውስጥ ያን ነገር ለአንድ ደቂቃ ልለየው አልፈልግም። በጣም አዲክት ስለሆንኩ ከሰውነት ተራ ወጣሁ። ቤተሰብ እዛ መጋዘን ውስጥ ሆኜ ቤተሰቤን በቃ ረሳኋቸው። ማለት በስልክ ይደውሉልኛል እንደዋወላለን ምናምን፣ ግን ወይ በሳምንት አንዴ ወይ በወር አንዴ ወይ በሁለት ሳምንት አንዴ ምናምን ሄጄ አድርና አያቸውና ምናምን በቃ ስራ አለኝ እዛ ስራ ነኝ ምናምን በሚል ኬዝ እመጣለሁ። እዛ ልሆን አልችልም። በቃ ቤተሰብን ሸሸኋቸው። ማዘር ይጨንቃታል፣ በጣም ይጨንቃታል፣ ግራ ይገባታል። እኔ እናቴ በጣም ይቅርታ ማለት ያን ሁላ ጭንቀት እንድትጨነቅ ይላረኩሽም በቃ ወጣትነቴም በጣም ይቅርታ ልልሽ ፈልጋለሁ በዚህ አጋጣሚ እናቴ። ግን በቃ መሆን ያለበት ነገር ያ ፕሮሰስ አልፏል ሆኗል። በዚህ ሁላ መሀል ግን ሰፖርት እህቴም ለማቅረብ ትሞክራለች። እኔ እንዳዋራት ከባሏ ጋር ሆነው ሰፖርት ሊያደርጉኝ ይሞክራሉ። በጣም አመሰግናለሁ እናንተን፣ እህቴንም ባለቤቷንም በጣም ሰፖርት ያደርጉኛል። ላይክ ግን እኔ አልሰማም። በቃ በዛ ሰዓት ማንንም አልሰማም። ከሰው መሸሸው በቃ እንደዚህ አይነት ሰዎች ሸሸው። ጓደኞቼ፣ ዘመዶቼ ምናምን እነዛ ሱሶች ናቸው። በቃ ማንንም አላዳምጥም። እዛ መጋዘን እየሰራው እዛው ነው ማድረው ምናምን በቃ ላይክ ላይፌ እንትን ሆነ። በቃ መስመሩን እየሳተብኝ መጣ።
ያን ስራ እንዳቆም የተገደድኩበት አሁን ወደ ስቶሪ ባክ ሳደርግላችሁ አሁን ብዙ ሰው ስትራት ቀያይራለህ ምናምን ብሎኝ ነበር። እዛ ስቶሪ ላይ የመጀመሪያው ስቶሪ ላይ ሁሉም ላይ ሪዝን አለኝ የምቀያይርበት ስራው። እዚህኛው ላይ አሁን ምን አይነት ውሳኔ ላይ የመጣው ውስጥ የሚነግረኝ ነገር አለ። ማሜ ይሄ ቦታ ዲዘርቭ ያደረገ በቃ ከዚህ በላይ ቦታ ይገባል የሚል ነገር ውስጥ ይነግረኛል። እዛ ሱስ ውስጥ ምን ነገር አይምሬ ውስጥ እየደጋገመ መምጣት ጀመረ። አንተ እኮ ይሄ ቦታ አይገባም፣ በዚህ ላይፍ ከቀጠልክ ማን ሌቭል ውስጥ ትደርሳለህ። ከዚህ ላይፍ መውጣት አለብህ፣ መምረጥ አለብህ። ወይ ይሄኛው መምረጥ አለብህ። ራሴን በቃ ምርጫ ሰጠሁት። ይሄኛውን ከመረጥኩ ስራውንም አልለቅም፣ ስራውንም እየሰራው እዛው ላይፍ ውስጥ ነኝ። በቃ ተዘፍቄ እቀራለሁ፣ አልወጣም መቼም፣ በቃ እዛው ነኝ። ይሄኛውን ከመረጥኩም ሌላ ስራ የለኝም፣ ቤት ነው የምቀመጠው። ግን አትሊስት ከዚህኛው ሱስ ወጥቼ የሆነ ነገር ውስጥ እገባለሁ። በቃ አትሊስት የሆነ አገግማለሁ አይነት ነገር መምረጥ ነበረብኝ፣ ማመዛዘን ነበረብኝ። ምን መረጥኩኝ? በቃ ይሄኛው ስራው ይቅርብኝ ማለት ሰራ ነበር፣ አሪፍ ገቢ ነበረኝ በዛን ሰዓት፣ በጣም ገንዘብ አገኝ ነበር። ግን ምን አውቃለሁ እዛው ነው የማጠፋው፣ በሱስ ላይ ነው የማጠፋው። ይሄኛውን መምረጥ ነበረብኝ። በቃ ይሄኛውን ስራ አቆምኩት፣ ትቼው እቤት ተመለስኩኝ። ለማዘር ምን ነው ምናምን ስትለኝ አይ በቃ ስራም ቀዝቅዟል ምናምን ሌላ ስራ ፈልጋለሁ ምናምን አልኳት። እቤት ውስጥ ላይክ ከ6 ወር በላይ ምናምን ተቀምጫለሁ። በቃ እንደማገገሚያም በሉት። ግን እስኪ ነው አላቆምኩም። አሁን ሱሱን በቃ የምገዛበትም አላጣም። ይሄን ነገር በቃ ኮኔክሽኖች አሉኝ ከዚህም ከዛም ብዬ አመጣለሁ ምናምን። ቤት ውስጥ ማንም ሳያውቅ፣ ቤት ነው እኮ ደግሞ የምጠቀመው፣ ማንም ሳያውቅ እጠቃቀማለሁ። ማታ ሰው ከተኛ በኋላ ኦር ቀን ቤት ውስጥ ብቻዬን ሰውን እጠቃቀማለሁ ምናምን። ግን በቃ ላይክ ቀነስኩት። አትሊስት ዶዜጁን እዛ ጠቀመው ከነበረው አሁን ለራሴን ትንሽዬም ብትሆን ለራሴ ማሰብ ስለጀመር ዶዜጁን ቢያንስ ቀነስኩት ትንሽ። እንደዛ እያደረግኩኝ ሌላ ስራዎች ተፍተፍ ማለት ጀመርኩ ምናምን። በዚህ መሀል እንደገና በጣም ማዘር እየጨነቃት ሲመጣ ቤት ውስጥ የመሆኔ ነገር ምናምን ነገርኳት። በቃ እንደ ግልጽ ሆኜ ነገርኳት። በቃ እንደዚህ አይነት ላይፍ አሳልፌያለሁ። በቃ ስለ ሪሌሽንሺፕ ስለነበረኝ ስላሳለፍኩት በቃ ስለሆንኩት ነገር ብዙ የማታውቃቸውን ነገሮች ስለገባሁባቸው ሱሶች ምናምን ነገርኳት። በቃ አዘነች። እኔ ብቻ እንደዛ ስትሰቃይ ምናምን ብላ አዘነች እናቴ በጣም። ግን በቃ መናገር አለብኝ ብዬ ስላሰብኩ ነው። አትሊስት ከጭንቀቷ ምን ሆኖላል ይሄ ልጅ ብላ ከምትጨነቅ ቢያንስ የሆንኩትን ሱስ ውስጥም ሆኜ እንደሆነ እንድታውቅ አውቃ ወይ እንድወጣ እንድትረዳኝ ኦር ሳምቲንግ እንድታውቅ ፈለግኩ። በቃ አሳወቅኳት። አዘነች እሷም ብቻዬን ሳልናገር እንደዛ በቃ ያን ሁላ ነገር ብቻዬን በማድረግ ያዘነች። እንዴት አትናገርም ምናምን አለች፣ መከረች። በቃ ምንም ማድረግ አይቻልም። ኦልሬዲ ሀፕን ያደረገ ነገር ነው። አትሊስት ለእኔም ቀለለኝ። ግን ለእሷ ከነገርኳት በኋላ እናቴ ከዛ ቤት ውስጥ መቀመጤ በቃ እያስጨነቃት መጣ። እናቴ ማለት በቃ ቤት ውስጥ ቀመጥ ጭራሽ ብቻዬን ሰው ምናምን እሱን በጣም እንትን ምን አይነት አድርጋ ስለተሰማት በቃ ሌላ ስራ ልፈልግ ምናምን ብዬ የስራ ሞራሌ ሁላ ሞቷል እኮ የመስራት በቃ ላይፍ እንዳለ አስጠል። እኔ በዛ ሰዓት ራሴን ባጠፋ በጣም ደስ ይለኝ ነበር። ሞክሬያለሁም ደግሞ ብዙ ጊዜ። ግን ላይክ አይኖ እኮ ልክ እንዳልሆነ ራስ ማጥፋት ልክ እንዳልሆነ ምናምን እኮ አይኖ። ግን የሚያስጨንቀኝ ነገር የሚመጡብኝ ነገሮች ምናምን በቃ ምን ታደርጋለህ? እዚህ ውስጥ የሚያዋራችሁ ነገር አለ። በቃ እዚህ ቻለም ላይ ምን ታደርጋለህ? በቃ እረፈው፣ ተገላገለው፣ ጥፋ፣ የሆነ ቦታ ሂድ፣ የሆነ ነገር አድርግ የሚላችሁ የሚያወራችሁ ነገር አለ። ግን ስቲል ነው እግዚአብሔር ይወደኛል፣ በጣም ይወደኛል። እግዚአብሔር ይከላከልልኛል። ውስጤ የሆነ ሳይዴ እንደዛ እያሰበ የሆነ ሳይዴ ደግሞ ኖ በቃ እንድመለስ ያደርገኛል። ላይክ ማድረግ የለብህም በቃ ቻለው። የሆነ ትንሽ መለስ ከነዛ ከሚገፉኝ ነገሮች መለስ እንዲያደርገኝ ደግሞ የሆነ ሳይዴ ደግሞ የሆነ 70 እና 30% ይሆኑብኛል። የሆነ በቃ የሚጋጭብኝ ነገር ደግሞ አለ። ብቻ ኤኒሃው ሎንግ ስቶሪ ሾርት በዚህ ታይም ነው ድጋሚ ወደ መጠየቅ ሳልፈልግ ግን አማራጭ ስላልነበረኝ አጎቴ ጋር ሄጄ እንትን አልኩኝ። በቃ ትንሽ ቦታ ስጠኝና ሼር እንጀምር። በዛን ጊዜ ደግሞ ዲቪ የሚሞላበት ታይም ነበረ። በቃ
ለምን ዲቪ መሙላት አንጀምርም? ዲቪ መሙላት እንጀምር። እኔ እሞላለሁ፣ ትንሽ ቦታ ስጠኝ፣ ፎቶ ላይ አስቀምጥላችኋለሁ። ትንሽ ቦታ ስጠኝ፣ ዲቪ እሞላለሁ፣ ከዛ ሼር እንስራ። በቃ ሀፋፍ የምናገኘውን ሀፋፍ። ከዛ የማስታወቂያውን ምናምን ነገር እኔ የምሰራለሁ እዚሁ ጋር ህትመት ስራውን ዲዛይን አደርጋለሁ ምናምን ሀፋፍ። ከዛ በቃ ተመካክሬ እነግርሃለሁ አለኝ። አሳወቀኝ፣ እንጀምራለን። እሺ ገንዘብ ሰጠኝ። ማለት ገንዘብ ሰጠኝ ስላችሁ እነዛን እንትኖችን እንዳሰራ ቴብሉ ምናምን እንዳዝ አስተካከለልኝ፣ አመቻቸልኝ። ኦፖርቹኒቲዎቹን አዘዝኩ፣ ተሰራ ምናምን ስራ ጀመርን። በጣም አሪፍ ነበረ። በዛን ሰዓት አሪፍ ገንዘብ ሰርቻለሁ፣ እግዚአብሔር ይመስገን። ዲቪ ሀገር ሰው ነበር ተሰልፎ የሚሞላው ትዝ ይለኛል። አሪፍ ሰራን ምናምን። አሁንም ግን ከዲቪው በኋላ አይ ቲንክ ከዛ 4 ወር ይሁን 5 ወር ነው የሰራሁት ካልተሳሳትኩ። ከዛ በኋላ ያኔ መጀመሪያ የወጣሁበት ሪዝን ፐርሰናል ሪዝኔ አሁንም ያ ሪዝን ተመልሶ መጣና እዛ ስራ ቦታ ላይ መቆየት እንደሌለብኝ ፊል አደረኩ። ያ ፐርሰናል ሪዝኔ ነው። በቃ አማራጭ ሳይኖረኝ የገባሁት እዛ ቦታ ላይ ግን በቃ አሁንም ያ ነገር በቃ አይምሮዬ ሰላም ነሳኝ። ማለት በቃ እዛ ቦታ ላይ መስራት አልቻልኩም። ሰላም ነን ባይዞ ከአጎቴ ጋርም ተጋጭተን ምናምን አይደለም፣ ግን በቃ ፐርሰናል ሪዝኖች ስለነበሩ ከዛ ቤት ውስጥ ሆኜ ለመስራት ሞከርኩኝ። ቤት ውስጥ ሆኜ ኦርደር ይልኩልኛል፣ ዲዛይን አደርጋለሁ፣ ሄጄ አሳትማለሁ ምናምን እንደዛ እያደረግኩኝ ቀስ እያልኩ በቃ ያን ስራ አቆምኩት፣ ነገርየውን አቆምኩት። ከዛ ግን ዲቪ ስሞላ አንድ የተዋወቅኳት ልጅ ነበረች፣ ግራፊክ ዲዛይነር ነች። ከሷ ልጅ ጋር እናወራ ነበር እና እንደዚህ ዩቲዩብም ለመጀመር ምናምን እናወራ ነበር እና የሆነ ታይም ላይ ነገረችኝ፣ እንደዚህ ፈረስ ካምፓኒ ላይ በግራፊክ ዲዛይን አፕላይ አድርጋ አክሰፕት እንዳደረጓት ምናምን ኢንተርቪው እየሄደች ነው እንደሄደች ምናምን ነገረችኝ። አልኩ። ከዛ በኋላ እንዴ እኔም ለምን ሊያውም ልምድ አለኝ ማለት የተሻለ ልምድ አለኝ ሰርቼበታለሁ ምናምን ለምን እኔም አፕላይ አላደርግም? ኦንላይን ነበረ እንደውም ትዝ ይለኛል አፕላይ ሳደርግ ኦልሞስት አልፏል፣ 1 ሳምንት ምናምን አልፎበታል መሰለኝ ካለፈ ራሱ ቀሩ። ዝም ብዬ ነው አፕላይ ያደረኩት። እኔ እግዚአብሔር ከኔ ጋር ነው። በዚህ ሁላ ነገር ውስጥ፣ በዚህ ሁላ መከራ፣ በዚህ ሁላ ችግሬ ውስጥ እግዚአብሔር አብሮኝ ነው። በቃ ይወደኛል። ዝም ብዬ ነው አፕላይ ያደረኩት። ጠዋት ተነሳውና ከእንቅልፌ ሲቪዎቼ ምናምን ላኩኝ። በ30 በ40 ደቂቃ ውስጥ ሪፕላይ ተደረገልኝ። ቴሌግራም ላይ ነበር ካም ቪዚት አወር ኦፊስ ምናምን። እንዴ ራይት ነው ምናምን እችላለሁ? አዎ ምናምን የፈጠነ ለባበስኩ ምናምን ሄድኩኝ ኦፊሳቸው ምናምን አገኘሁት፣ አወራቸው ምናምን። ኦፖርቹኒቲውን ሰጡኝ። ግን የሆነ ታይም ላይ ኮል ሴንተር መስራት አለብህ። አሁን ፉል ነው ግራፊክ ዲዛይኑ ሞልቷል። ግን ኦፖርቹኒቲውን ልስጥህና ኮል ሴንተር ስራ ከትንሽ ጊዜ በኋላ ወስዳለሁ አለ። ፒስ ተባባልን። ፀጉሬ ያደገ ነበር። ይሄን ተቆረጥ ምናምን ተባልኩ። ተቆረጥ ስራ ጀመርኩ ማለት ነው። እዛ ስራ ጀምሬ እንደውም ከዚህ ልጅ ጋር ራሱ ተገናኘን። እዛ አልነገርኳትም ኢቭን አፕላይ እንዳደረግኩ ምናምን፣ ግን ተገናኘን እዛ ስራ ጀምሬ። ከዛ እዛ ሆኜ አሁን እንትን ማድረግ ጀመርኩ። እዚህ ጋር ትንሽ ወደኋላ ልመልሳችሁና ሚስ ያደረኩት ስቶሪ አለ። በመሀል ከአጎቴ ጋር ዲቪውን እየሰራው ካቆምኩ በኋላ በመሀል ሌሎች ልጆች ጋር ስራ ላለመፍታት ስራ ሞካክር ነበረ። በመሀል ምን ሀፕን ያደርጋል፣ ቲሸርት ምናምን የሚያትሙ ልጆች አሉ እና ከነሱ ጋር በስራ የተገናኘ ነው። ግን አጋጣሚ እነዛም ልጆች እንደዚህ አይነት ላይፍ ውስጥ ነው ያሉት እና ተመቸኝ። ማለት ይሄን ዲቪው ምናምን ስጀምር እኮ አጎቴ ጋር ሱሶቼ ምናምን ቀናንሼ ነበር፣ በጣም ቀናንሼ ነበር። እነዚህ ልጆች ጋር ስገናኝ እንደገና ባሰብኝ። እንደውም እነሱ ራሱ ስጀምር ያውቃሉ አቁሜ ምናምን እንደሆነ እንዳልጠቀም ትንሽ ኢፈርት ለማድረግ ሞክረው ነበር። ግን በዛ ሰዓት ሳገኛቸው እንትን ይጨመረ፣ ሌቭል ይጨመረ፣ ጭራሽ የመጠቀም ፍላጎቴ ጨመረ። የሆነ እንደዚህ አይነት ነገሮች ደግሞ ያቆማችሁ ስትጀምሯቸው የምትወስዱባቸው ሊሚቴሽኖች ራሱ ይጨምራሉ። ውሃ ጠምቷችሁ ስትጠጡ እንዴት ነው በጣም ነው የምትጠጡታ። ይሄም እንደዛ ነው። አቁማችሁትን ስትጀምሩት እንደገና በቃ አታውቁትም። ራሳችሁን በጣም መጠቀም ነው የምትፈልጉት። ባስኩበት ከልጆቹ ጋር ጭራሽ ባስኩበት ምናምን። በዛ መሀል ነው ይሄን የፈረስ ኦፖርቹኒቲ አግኝቼ
የገባሁት ማለት ነው። ሚስ አርጊያ ስለነበር ነው። እዚህ ፈረስ ጋር ስጀምር በቃ እነዚህ ነገሮች ራሴን እየወቀስኩ መምጣት ጀመርኩ። በቃ እነዚህ ነገሮች እየቀነስኩ መምጣት አለብኝ። አትሊስት በአንዴ ባላቆመውም እየቀነስኩ መምጣት አለብኝ። ራሴን ቢዚ ማድረግ የሆነ በስራ ራሴን ቢዚ ካረኩት አይኖይት እንደማቆም እዚህ ስራዬ ላይ ፎከስ አረኩ። ጠዋት ወጥቼ ማታ ነው የምገባው ኮል ሴንተሩ ምናምን። እዛ ወደ ግራፊኩም አሳደጉኝ ገባሁ። እዛም ቢዚ ሆንኩ። እዛ ስገባ ግን መጀመሪያ እንደገባው ሰሞን ቢሮ ኢንቫይሮንመንቱ አዲስ ስለነበር ትንሽ ይጨንቀኝ ነበር። እንደዚህ አይነት ቫይብም የቢሮ እንደዚህ ኮርፖሬት ቢሮዎች በሰርች ስለማላቀም ይጨንቅ ነበር ቫይቡና እዚህ ለኛል እንደውም ጧት በቃ ድም ሌላ ዓለም ውስጥ ሆኜ ምናምን ነበር ቢሮ የምገባውና ማንም ኖቲስ አያደርገኝም። ግን በቃ ይጨንቁኝ ስለነበር እዛ የነበሩትም ስለማላቃቸው ምናምን እኔ ግን ሃይፕ ሆኜ ነው የምገባው ስራዬን ፎከስ አድርጌ። ይሄ ነገር ደግሞ በጣም ፎከስ ያደርገኛል። ባይዘው ይሄ አደንዛዥ ዕፅ ፎከስድ እንደሆነ ያደርገኛል። የሆነ ቦታ ላይ ፎከስድ ሆኜ እንድሰራ ያደርገኛል። አላያቸውም በቃ ሌላ ሃይፕ ሆኜ ሌላ ታሪክ ውስጥ ሆኜ ስራዬን ሰርቼ እወጣለሁ ምናምን። ለተወሰኑ ጊዜያቶች እንደዛ እያደረኩ ስራውን ቀጠልኩ። ተላመድኳቸው እነሱ ምናምን። በዛ መሀል በጣም ነው የማመሰግንሽ። ስምሽን መጥቀስ አልችልም፣ ራስሽን ታውቂያለሽ። አንዲት ልጅ ተዋወቅኩ እዛው ቢሮ ውስጥ በአጋጣሚ ነው። እግዚአብሔር ነው የላካት ሲመስለኝም በአጋጣሚ ነው ተዋወቅን ምናምን። ፕሮቴስታንት እንደሆንኩ አወቀች። የስሜ ነገር ባይዘው ብዙ ሰው ነው ግራ የሚያጋባቸው። እሷም በዛ ኬዝ ነው እንዴ ሙስሊም አይደለም እንዴ ምናምን በሚል ኬዝ ነው ተዋወቅን። ከዛ ፑሽ እንትን ይሄን ስቶሪንም አወቀች ላይ እንደምጠቃቀም ምናምን እየተጠቀምኩ እንደምመጣም እዛ ቢሮ ነገርኳት ምናምን። በጣም ፑሽ አደረገች ማለት ይሄን ነገር እንዳቆም በጣም ይፈርት አድርጋለች። እሷ ራሱ ቸርች መውሰድ ጀመረች። እኔን ማለት ሌላ ነገር ኖሮን አይደለም እንደ ሰውነት ስላሰበችልኝ እንደ ወንድም ስላሰበችልኝ ነው። ቸርች መውሰድ ጀመረች ምናምን። አብረን በሳምንት 2 ቀን እንሄድ ነበረ፣ ሮብና አርብ አይ ቲንክ ካልተሳሳትኩ። ቸርች ተወስደኝ ጀመረ። ከስራ ስንወጣ ስራ ላይ ምናምን ብያትራ አትሰማኝም። ና እጠብቅሃለሁ ምናምን ብላ አንዳንዴ እንደው እኔ በቃ ዛሬ ይቅርብኝ በቃ ስራ ላይ ምናምን ለማምለጥ ስሞክር ራሱ አትሰማኝም። በቃ ይዛኝ ትሄዳለች ምናምን። ብቻ ቶታሊ እያቆምኩት መጣሁ። ቸርች እየሄድኩ ስመጣ ምናምን አቆምኩት። ሊትራሊ በቃ መግዛትም አቆምኩ፣ መጠቀምም አቆምኩ። ከእንደዛ አይነት እንደዚህ ይሄን የሚጠቀሙ ሰዎች የማውቃቸው ሰዎች ከነሱ ጋር ራሱ ኮኔክሽን አቁም። ምክንያቱም ካላቆም ካገኘኋቸው እዛ ነገር ውስጥ ተመልሼ እንደምገባ አይ ኖ ዊት። ምክንያቱም አያስችላችሁም። እንደዚህ ሱስ የምትጠቀሙ ከሆነ ወጣቶች፣ አሁንም ልነግራችሁ የምፈልገው ማቆም የምትፈልጉ ወጣቶች እራሳችሁ ላይ ጨክኑ። በቃ እግዚአብሔር ያውቃል፣ ለእናንተ እግዚአብሔር ያውቃል። አሁን እንደዚህ አቁሜ እንዴት እንትን ሊሆን ይችላል። የነጋችሁን እግዚአብሔር ያውቃል። መወሰን ማቆም የምትፈልጉ ከሆነ ወስናችሁ አቁሙ። ከእንደዚህ አይነት የሚጠቀሙ ሰዎች እራቁ። ምክንያቱም እዛ ቫይብ ውስጡ ናችሁ። እኔ ብቻዬን አቁሜ ግን ጀለሳቸው እሆናለሁ ልትሆኑ አትችሉም። አይሆንም፣ አይመጣውም። እነሱም ያሳስታችኋል፣ እናንተም ትሳሳታላችሁ። በቃ ወይ ቀንሳለሁ ምናምን እያላችሁ እየተጠቃቀማችሁ ምናምን እዛ ውስጥ ነው መልሳችሁ የምትገቡት። አትወጡም። በቃ እዛው የሆነ ጫርቁን ትነክሩታላችሁ፣ አውጥታችሁ ትጫምቁታላችሁ። ትንሽ ሊደርቅ ሲል ትነክሩታላችሁ። እንደዚህ አይነት ላይፍ ነው የሚሆንባችሁ። ማቆም ካለ የምትፈልጉ ከሆነ ያን ፍሬንድሺፕም ሆነ ምንም ነገር ይሁን ያላችሁበትን እዛ ሰርክል ውስጥ የሚከታችሁን ነገር መቁረጥ አለባችሁ። ከዛ ሰርክል መውጣት መቻል አለባችሁ። እኔ እንደዛ ነው ያደረኩት። በቃ ይደውሉልኛል ማለት አላገኛቸውም። በቃ ራሴን ቢዚ ያደረኩ ሰርክሌን አጥብቤ ራሴን አገግሜ በራሴ እንትን ነው መሆን የምፈልገው የነበረው። ቸርች ሄዳለሁ። በቃ በጣም ራሴ ላይ እየሰራው መጣሁ። ባይብሌን አነባለሁ። በጣም አግዛኛለች። በጣም ላመሰግንሽ እፈልጋለሁ። እግዚአብሔር ይመስገን። ስራዬ ላይ ፎከስ አደረኩ። በጣም ስራ ላይ እንዳልኳችሁ ቀልድ አላውቅም። በጣም ነው የምሰራው። ኢቭን እዚህ ካምፓኒ ላይ ራሱ 11 ሰዓት ነው ስራ መውጫ። እስከ 1 ሰዓት እስከ 2 ሰዓት እየቆየሁ ነበር የምወጣው። ማንም አስገድዶኝ አይደለም። ግን ላይክ እንደውም እናቴ አንድ የምትለው አባባል አለ፣ ምግብ ለነገ ያገለግላል፣ ስራ ለነገ ያጀላል ነው ምናምን የምትላት አባባል አለች። ያ ስራ ነገም እኔው ላይ ነው፣ ነገም ለእኔ ነው አይደል? በቃ ዛሬ መጨረስ ያለብኝን ስራ 11 ሰዓት ደርሷልና ልውጣ የምል አይነት ሰው አይደለሁም። በቃ ማለቅ አለበት፣ ጨርሰዋለሁ። በቃ እስከ ፈጅ ታይም ጨርሼ እወጣለሁ።
ነገ ደግሞ እንደዛ አይነት አስተሳሰብ ስላለኝ ስራ ላይ ቀልድ አላውቅም። በጣም እኔ ስራ ላይ የሚያውቁኝ ሰዎች እግዚአብሔርን አሁንም ከምታዩት ከሆነ መመስከር ትችላላችሁ። ስራ ላይ ቀልድ አላውቅም። በጣም ፎከስ ሆኜ መስራት ጀመርኩ። በጣም ራሴን ቢዚ ያደረኩት ጠቅሞኛልም። ከዚህ ነገር እንድላቀቅ ሙሉ ለሙሉ ቶታሊ እንድላቀቅ ረድቶኛል። አቆምኩት ይህን ነገር የአደንዛዥ ዕፅን መጠቀም አቆምኩ። በቃ ከሱሳሶች ሲጋራም ኤቭሪቲንግ አቆምኩ። በቃ ነፃ ሆንኩ። ከዛ እግዚአብሔር ይመስገን ኦልሞስት 1 ዓመት አካባቢ ይሆነኛል እዚህ ካምፓኒ ውስጥ የሰራሁት። 1 ዓመት ምናምን ከሰራሁ በኋላ የዓመት ፈቃድ መጠየቅ እንዳለብኝ ተሰማኝ። የዓመት ፍቃድ ጠየቅኩኝ። ያን የዓመት ፍቃድ ጠይቄ ግን ራሴን ጠየቅኩት እረፍት ላይ ሆኜ ማሚ በቃ አሁን ጥሩ ሌቭል ላይ ነህ፣ ከሱሶችህም ወጥተሃል፣ ላይፍህም መስመር እያስያዝክ ነው። ግን አሁን ያለሁበት ቦታም ዲዘርቭ እንደማያደርገኝ ውስጤ ይነግረኝ ጀመር። ማለት ይህን ያህል ለፍተህ ትሰራለህ፣ ይሄ ግን ቫሊዩ ዜሮ ነው ማለት በአንድ ስራ ደሞዝ የ2-3 ሰው ስራ ነበር የምሰራው። አንዳንድ ቦታዎች ለገንዘቡ ብዬ አይደለም ያን ማድረገው የነበረው፣ ግን አትሊስት ቫሊዩ መስጠት ነበረባቸው ብዬ አስባለሁ። ግን እኔ የተሰማኝ በዘን ሰዓት በቃ ይሄን ሁላ እየፈጋህ ምናምን ለሰው ነው እንዴ እንደዚህ ዝም ብለህ እንትን የምትለው? በቃ ራስህ የምትለውጥበትን ነገር መፈለግ አለብህ የሚል አይምሮ ውስጥ ደጋግሞ መምጣት ጀመረ። እህቴ ደግሞ በዚህ መሀል ለምን ቲክቶክ አንጀምረም ትለኝ ነበር ሁሌ አብረን። እኔ ደግሞ እዚህ ካምፓኒ ውስጥም ስራ ላይ ቢዚ ስለመሆን ችላ እላታለሁ። በቃ እሺ እላታለሁ፣ ግን ዝም ብዬ ነው እሺ የምላት እንጂ እንደማላረገው አይኖርት እና አሁን እረፍት ላይ ሆኜም ይሄን ነገር አወራንበት ከእህቴ ጋር። በቃ እንጀምረው ይሄን ነገር አልኳት፣ ደስ ይለኛል ምናምን። ግን ይሄን ላይፍ የምጀምረው ከሆነ ያን ስራ ማቆም አለብኝ። አንደኛ በዛ ስራ ህግ አይፈቀድም ፐርሰናሊ እንትን እንድትሉ፣ ፎከሳችሁን እዛ ላይ አድርጋችሁ ነው የምትሰሩት። በፐርሰናልም በዛም መሆን አትችሉም። ሁለተኛ እኔም ፎከስድ መሆን አልችልም። እዛም ያለኝ ህይወትም እያስደሰተኝ አይደለም። በቃ ራሴ ላይ መስራት እንዳለብኝ ሌላ በዲጂታሉ በሶሻል ሚዲያው ተቀላቅዬ ራሴ ላይ ሙያው አለኝ። ለምንድነው በራሴ በዚህ ዘመን ኦንላይን እየሰራሁ ምናምን ለምንድነው ራሴን መለወጥም አልችልም ወደሚለው እሳቤ መጣሁና ያን ስራ አቆምኩት ማለት ነው። ያን ስራ አቆሜ ቶታሊ ከእህቴ ጋር ይሄን ቲክቶክ አካውንት ከፍተን ስራ ጀመርን፣ መስራት ጀመርን። የመጀመሪያ ቪዲዮአችን ለቀቅን። እዚህ ጋር እንደማስቀምጥላችሁ እንደለቀቅነውም ኤክስፔክት አላደረግንም፣ ግን አሪፍ ቪው አገኘ። እሱ ነው እንደው ሞር እንትን ያለኝ አበረታታኝ። እንደዚህ ተቀባይነት ካገኘንበት እንደዚህ ቪው ካለው ለምን አንቀጥልበትም ማለት በጣም በርትተን እየሰራንበት ይኸው ማለት አሁን ዛት ማች ትልቅ ሌቭል ላይ ትልቅ ደረጃ ላይ ነኝ ምናምን እያልኩኝ አይደለም፣ ግን እግዚአብሔር ይመስገን በጣም አሪፍ ሌቭል ላይ ነኝ። ለኔ ራሴን ችዬ ማኔጅ ለማድረግ እየሞከርኩ ነው ስራዎችን። ከሱሶች ነፃ ነኝ። ፎከስ ማድረግ ችያለሁ። አሁን ነገራቶችን ማገናዘብ ችያለሁ። አሁን ቤተሰቤን ደስተኛ ለማድረግ እየሞከርኩ ነው። አሁን ከፋሚሊ ጋር ያለኝ ፍቅር ራሱ ጨምሯል። እንደዛ ሸሻቸው የነበረው አሁን ግልጽ ነን፣ እናወራለን፣ እንግባባለን። ብዙ መከራዎች ባሳልፍም ብዙ ውጣ ውረዶች ባሳልፍም ግን ፈጣሪ ለምክንያት ነው ያደረገው ብዬ ነው የማስበው። ማየት አለብህ ብሎ ስላሰበኝ ይመስለኛል ይሄን ላይፍ መማሪያ ሜቢ እኔ ይሄን ፕሮሰስ አልፌ ይሄን ቪዲዮ ቀርጬ እኮ ታስተላልፈው የሆነ ሰው እንዲማርበት ይሆናል። እግዚአብሔር አይታወቅም፣ የእግዚአብሔር ስራ ያን ሁላ ፕሮሰስ ያሳለፈኝ ለበጎ ነው ብዬ ነው የማስበው። አሁን እግዚአብሔር ይመስገን ዲጂታል ማርኬቲንግ ላይ እየሰራሁ ነው። ከእህቴ ጋር ሆነን እየሰራን ነው። ተስፋ አንቆርጥም፣ እኔም አልቆርጥም። ከዚህ በኋላ በህይወቴ ጠንክሬ መስራት ነው የምፈልገው። አሁንም እየሰራሁ ነው። አሁንም ብዙ ባይዘወይ በዚህ አጋጣሚ ስራ ምንቅ ሰው አይደለሁም። ኦፖርቹኒቲዎች ልትሰጡን የምትችሉ ሰዎች ካላችሁ አሁንም አለን፣ እንሰራለን። በዲጂታል ማርኬቲንጉም ብታግዙ የምትፈልጉም ሰዎች አለን፣ ደስ ይለናል ብታግዙ። ሙያው አለኝ፣ ኤቭሪቲንግ እንሰራለን አብረን።
ማስታወቂያዎችም ለመስራት እየሞከርን ነው። ብቻ እግዚአብሔር ይመስገን፣ እግዚአብሔር አያሳፍረንም አውቃለሁ። እየታገልን ነው። ቤተሰቦቼ በጣም ላመሰግናችሁ እፈልጋለሁ። ሙሉ በዙሪያ የነበራችሁ ስታግዙኝ፣ ስትደግፉኝ የነበራችሁ ቤተሰቦቼ፣ እህቴ፣ እናቴ፣ የእህቴ ባል፣ በዋነኝነት የእህቴ ባል ደግሞ በጣም ሰፖርት አድርገኛል። አመሰግናለሁ። ማለት እኔ ምስጋና ጎበዝ አይደለሁም፣ ያን ያህል እንደዚህ አፕሮች ማድረግም ሰው አይደለሁም። ግን በቃ አሁን ልናገረው፣ በጣም አመሰግናለሁ። በብዙ ነገር ሰፖርት አድርገኛል። እናቴም በጣም አመሰግንሻለሁ፣ አንደርስታንድ ስለምታደርጊኝ። እንዳስከፋውሽ አውቃለሁ፣ ግን እክስሻለሁ እናቴ፣ በጣም እክስሻለሁ፣ እወድሻለሁ፣ በጣም አመሰግንሻለሁ እናቴ። በጣም ብዙ ፈተና ብዙ ታግለሽ ነው እዚህ ያደረስሽኝ። አይ ኖ ረስቼ አይደለም እሱን፣ ግን በቃ እግዚአብሔር በዚህ እንዳልፍ ስላደረገኝ ነገ ከነገ ወዲያ አንቺን የማሳርፍበትን መንገድ ነው የምፈልገው፣ ማየት የምፈልገው። እህቴም በጣም ነው የምወድሽ፣ አመሰግንሻለሁ። እያገዝሽኝ ነው፣ ስቲል ሰፖርት እያደረግሽኝ ነው በብዙ ነገር፣ በምክርም ከጎኔም ነሽ። አመሰግንሻለሁ። ላይክ በቃ እኔ ለመምከር የሞከራችሁ ቤተሰቦቼ፣ በአጠቃላይ በዙሪያ ያላችሁ፣ አጎቴንም አመሰግናለሁ። እነዛን ኦፖርቹኒቲዎች ሰጥተኸኝ ሙያ እንድለምድ ያደረከኝ በጣም አመሰግናለሁ አጎቴንም። ላይክ ሌሎች አጎቶችም አሉ፣ አክስት አጎቶችም አሉ። አሁን እንደዚህ ብዬ ነገሩን ማስፋት ስለማልችል ነው፣ ስምን መጥቀስ ስለማልችል ነው። ሁላችሁንም ቤተሰቦቼ በዙሪያ ያላችሁ አመሰግናችኋለሁ፣ ሰፖርት ለምታደርጉኝ እንዳለ። አንዳንድ ቤተሰቦቼ አይሆፕ ይሄን ሁላ ስቶሪ አያውቁም። ማለት በቃ ቤተሰብ እንዲያውቀውም አንፈልግም ነበር፣ እኔም አልፈልግም ነበር። አሁን ግን ላይክ ሰው ይማርበት። እዛ ውስጥ በሆን ነበር የማፍርበት። ይሄን ታሪክ ይሄን ስቶሪ ስቲል ነው እዛ ውስጥ በሆን አላወራውም፣ አፍርበታለሁ። ግን አይደለሁም ስቲል ነው ባይዘው። አሁን ራሱ ሰው እንደዚህ ፀጉሬ እንደዚህ አድርጎ ሲያይ ምናምን እዛ ነገር ውስጥ ያለው የሚመስላችሁ ሰዎች አሉ፣ የተረዳሁት። ግን እኔን አይገልጸኝም። ማለት እኔ በምናምን አለው መሰላችሁ፣ ሆኖ መገኘትና መምሰል ይለያያል። ሆኜ እስካልተገኘው ድረስ ማንም ሰው ስለኔ ምንም ቢያስብ ምንም ቢል አልቀበለውም። በሆን ግን አፍርበታለሁ። አሁንም ቤተሰቦቼ ይሄን የማታውቁ ይሄን ስትሰሙ ልትደነግጡ ትችላላችሁ። መማሪያ ይሆናል ብዬ ነው ይሄን ቪዲዮ የሰራሁት። ሁላችሁንም አመሰግናለሁ ቤተሰቦቼ፣ ከጎኔ የነበራችሁ ከዝኖቼ፣ ሁላችሁም። በቃ እንዲህ ነው ብዬ ሁሉንም መዘርዘር አልችልም። እናንተም ቤተሰብ ፋሚሊዎቼ ደግሞ ፎሎወሮቻችን አመሰግናችኋለሁ። በቪዲዮዎቻችን ሰፖርት የምታደርጉን ሌላ ምንም ቃል የለኝም። አሁንም አይለየን ሰፖርታችሁ፣ አግዙን። ሌላ ምንም ማለት አልችልም። አይሆፕ ይሄ ስቶሪ የአንዳንድ ሰዎችን ህይወት ሊቀይር ይችላል ብዬ አስባለሁ። እንደውም ዲቴል አላወራሁትም፣ ግን ላይክ በቃ በትንሹም ቢሆን የሆነ ነገር ትማሩበታላችሁ ብዬ አስባለሁ። ዋቴልስ ምንም የቀረ ያለ አይመስለኝም። እንቀጥላለን እንግዲህ ከዚህ በኋላ ወደፊት። ቴንኪው